እሺ የዛሬው የሞቲቬት ፕሮግራም ያሰብኩት ምንድነው የአብዛኛው ሰው ስሜት የሆነውን አሁን ላይ ያለውን ሁኔታ ማለት አሁን እያያችሁ ነው። አሁን እኛን ይሄን ያህል ያገኘን ነው ምናምን እያልን ብናወራ ሌላ ስም እየመጣለት መጣ ማለት ጀስት እኛ ተጠቅመንበት እንዳለፍን ከዚህ በኋላ ፖፕ እንደተበላበት ምናምን ነው እየተወራ ያለው እና ዛሬ ያሰብኩት ምንድነው አሁን ላይ በቅርብ ሱፐር የገቡ ልጆች አሉ። ያውም እኔ ከማውቃቸው አሁን ከኔ ቅርብ የሆኑ ልጆች ማለትም በእኔ ኔትወርክ ያሉ ስር ወይም ደግሞ ያው እኔ በኔትወርክ ያሉትን ስለሆነ የማውቃቸው በቅርብ ሱፐር የገቡ ልጆች አሉና እዚህ ቻሌንጅ ላይ ሆኖ እንዴት ሱፐር እንደገቡ በጣም ብዙ አሁን እሪ ያለበት ሁኔታ ነው ያለው ምናምን ትንሽ አንዳንድ ነገሮች ስለተፈጠሩ ማለት ነው እና ያ ሁኔታ ባለበት ሁኔታ እንዴት ሱፐር ገቡ የሚለውን ነገርና ከምንም በላይ ቲምወርክ ማለት ምን ማለት እንደሆነ በደንብ ዛሬ የምናይበት ሁኔታ ይፈጠራል። ፖፕ ከዚህ በኋላ በዚህ ሁኔታ ላይ ቀጥል ይችላል። ያው የሶሻል ሚዲያ ጸባይ ነው። ብድግ ቁጭ ይሄ ግራፍ ልክ እንደ ክሪፕቶ ግራፍ እንደዚህ ማለት ጸባዩ ነው። ከፊታችን የሚዘጋጅ ሐሙስ የሚዘጋጅ ፕሮግራም አለ። ያ ፕሮግራም ለብዙዎቻችን ብዙ መንገድን የሚፈጥርልን ፕሮግራም ነው። እርግጠኛ ሆኜ የምነግራችሁ ለምን ከተባለ በሶሻል ሚዲያ የሆነ ሰዓት ፖፕ በጣም አሪፍ ላይ ነበረ። ካስታወሳችሁ በጣም አሪፍ ላይ ነበር፣ ጥሩ እየሄደ ነበር። ከዛ የሆነ ሰዓት በሶሻል ሚዲያ አማካኝነት ስማችን ሲጠፋ አብዛኛው ከእምነት ጋር ምናምን ሲያያይዙብን ጥፍት ብሎ ቀረ። በዛ የሐሙስ ፕሮግራም እኛ ከተገኘን ቦታው ላይ እኛ ካደመቅንላቸው በደንብ አንድነታችንን ካሳየንላቸው ወጫቸውን ከሸፈንላቸው ትኬት ከቆረጠ ማለት ነው ወጫቸውን ከሸፈንላቸው እዛ ፕሮግራም ላይ የቲቪ ፕሮግራም ነው፣ የሚዲያ ፕሮግራም ነው። በጣም ብዙ ወጪ ይኖርባቸዋል እና ኢቢኤስ እና ኢቲቪ ያው እንትኑን ተመልከቱት ፕሮፋይሉ እና ኢቲቪ ዋናዎቹ ይገኛሉ። እነሱ ተገኝተው ካስተላለፉ ከዛ ደግሞ ስፖንሰር ተደርጎ ደግሞ በቲቪ ፕሮግራም ከተስተላለፈ ያ ሁላ የወጣው ህዝብ ወይም ደግሞ ስለ ፖፕ ያልሰማው ህዝብ እንደ አዲስ መስማት ይጀምራል እና ሁኔታውን ይዘቱን ይቀይራል ብዬ ገምታለሁ። ይህን ፕሮግራም ተሳተፉ። ትኬት ያልቆረጣችሁ ትኬት ቆረጡ። እዙ ጋር የይዤን ልነግራችሁ የምፈልገው ነገር እምነት ጋር የምታያይዙ ልጆች እንደው ትንሽ አመለካከታችሁን ሰፋ አድርጋችሁ እዩ። ከክፍለ ሀገር አዲስ አበባ ድረስ የምሄደው እኔ የዘፈን አፍቃሪ ሆኜ ወይም ደግሞ ዘፈን ተመልካች ሆኜ ምናምን አይደለም። ፕሮግራሙ አይታችሁት ከሆነ ሙዚክ ነው የሚለው። ሙዚክ የተባለበት ፕሮግራም ደግሞ አዲስ የሆናችሁ አንዳንድ ቁጥር ጻፉ ልንለው እዛ ቦታ ላይ ሚዲያዎች የሚፈልጉን ነገር አለ። ሚዲያዎች ወይ ዘፈን ካላዩ ወይ የሆነ ነገር ካላዩ የሆነ አርት የሆነ ታሌንትድ ሆነን ካልቀረብን እዛ ቦታ ላይ ሚዲያዎች መጥቶ ሊዘግቡት አይችሉም። መቼም መድረኩን አዘጋጅተን አንዳንድ ቁጥር ጻፉ እያልን ወደ ስለ ፋይርወርክ አናስረዳም። እዛ ቦታ ግዴታ ስለሆነ ተጋባን። ሽፋን ለሚዲያ ሽፋን ስለተፈለገ ትልቁ ዓላማ እዛ ቦታ ላይ አንድነቱን ማሳየት፣ በመጥፎ ነገር የተሳለውን ማንነት በጥሩ ነገር ማሳል ነው እንጂ የሆነ ሃይማኖት ጋር ምናምን አድርጋችሁ እንዳትያይዙት ለማለት ፈልጌ። ብዙ ሀሳብ እየመጣ ስለሆነ አብሶ ደግሞ በእኔ በኩል ስለዚህ ወደዛ ነገር ባትወስዱት ደስ ይለኛል። ሁለት አይነት ፕሮግራም አዘጋጅቼላችኋለሁ ዛሬ። አንደኛው ትልቁ ፕሮግራም ምንድነው አሁን ባለንበት ሁኔታ ላይ ሰው እንዴት ነው ሱፐር እየገባ ያለው እንዴት ነው የሚለውን ነገር እንመልሳለን። ሱፐር ያው ህልም ሆኖብናል እያለ ኮሜንት ያየው ነበር ቅድም እና ሰው እንዴት ነው አሁን ላይ ሱፐር መግባት የቻለው የሚለውን ነገር ሁለት ሱፐር የገቡ ልጆች አሉ። አሁን በቅርብ በኔ ቼን እንኳን ያሉ ማለት ነው። ብዙ ወደዛ ሄጂም መማቃቸው ልጆች ማለት በየቤቱ ብዙ ስለማልሰማ እንጂ በጣም ብዙ ልጆች አሉ። በየቲሙ ላይ በጣም ብዙ ልጆች አሉ ሱፐር የሚገቡ። ጀስት ግን አሁን ያስታወስኳቸውና አሁን በቅርብ ገብተናል ብለው ከደወሉ ልጆች ሁለቱን ይዤላችሁ መጥቻለሁ። እኔ ሱፐር ገብቻለሁ። ከዚህ ፕላትፎርም ላይ ከገባው ኦልሞስት ወደ 5 ወር ኦር 4 ወር ከምናምን 5 ወር እንኳን አልሞላኝም። ኤግዛክትሊ 4 ወር ከምናምን ቢሆነኝ ነውና 2 ወሩን በደንብ ወጥሬ ሰርቼ ነበረ፣ ልጆችን ይዤ ነበረ። ስለዚህ ፕላትፎርም ዲፕሊ በደንብ ዲግ አረግ ነበረ፣ አውቅ ነበረ። ምክንያቱም ይሄንን ካወቅኩት በኋላ ከዛ ምን መስራት እንዳለብኝ ማወቅ እችላለሁና በየቀኑ እዚህ ፕላትፎርም ላይ ያለው ስልኬ ባትሪው እስኪያልቅ ድረስ አለው። ከዛ ሌላ ስልክ በዚሁ ፕላትፎርም ሌላ ስልክ ገዛው። ሌላ ምንም ያረኩት ነገር የለም። ሌላ እንደ ተጨማሪ አንድ ስልክ ተጨማሪ ብዬ ገዛው። ከዛ ቀጠልኩ ስራዬ። 2 ወር ሙሉ ቲም ገነባው።
በደንብ አድርጌ ከዛሬ 2 ወር በፊት ቲም ገነባው። በደንብ አድርጌ ጥሩ ቲሞች ገነባው። ለ2 ወር በአክሲደንት ምክንያት ፕሪዝን ነበርኩ ለ2 ወር። ይሄን ኤቭሪባዲ እንዲያውቀው የምፈልገው ለጉራ አይደለም፣ እንዲተጋ ስለምፈልግ ነው። ሰው እንዲተጋና ያለውን ኤፈርት አውጥቶ መስራት እንዲጀምር ስለምፈልግ ነው። ቲሜን በደንብ አድርጌ ገንብቻለሁ። በደንብ አድርጌ ሚንስ ስለ ፕላትፎርሙ አውቀው ዞር ፍንክች አይሉ። ስልጠና ባለ ቁጥር እዘጋውና ቤቴን ሁላችሁም ኑ ብያቸው ስልጠና ያለበት ጋር በተለይ ሂላስ ጋር ሸረፍ ጋር ኮር የሆነ ሀሳብ የሚያነሱ ሰዎች ጋር ሄጄ አሳያቸዋለሁ። ከፕሪዝን ከወጣው በአክሲደንት ገብቼ አጋጣሚ የሆነ ሰው ገጭቼ ነበረ እና በአክሲደንት ከወጣው በኋላ አሁን 3 ወር ተፈርዶብኝ በአመክሮ ከ2 ወር በኋላ ወጣው። ከዛ ከወጣው በኋላ ደግሞ አሁን ያለው ኬዝ የሆኑ መሞላላት የነበረብኝ ልጆች ነበሩ። ኢኒሼት አረኳቸው ልጆቼን ምናምን በደንብ ተነቃቁ። አሁን የነበረውን ነገር እኔ ጭራሽ አላውቀውም። እንደዚህ አይነት ይፈጠር ቲክታክ ይወራ ማን ያወራ አላውቅም። እንደወጣው ቀጥታ ጉጉቴ ፖፕ ላይቭን ምን ያህል ጓጉቼ እየጠበቅኩት እንደነበረ ምን ያህል ወጥቼ ሰራበታለሁ የሚል ጉጉት እንደነበረ በተሻለ ደግሞ ይዤው ገብቼ ቢሆን ኖሮ ምን ያህል እንደምሰራ ልታውቁት የምትችሉት ነበርና አሁን እኔ ውድድር አዘጋጃለሁ ለልጆቼ ምናምን በዚህ ምክንያት ኤኒዌይስ ብዙ አወራው። በዚህ ምክንያት ኤስ ልገባች ይያለው። ኤስ ቀላል ነገር ነው። ከዛ በኋላ ግን መስራት መቻል አለባችሁ። ኤስ የሚገባ ነገር ነው። ሲስኮ ባጭሩ 2 ወር አልሰራውም እያላቸው 4 ወሩ እዛ ሀፕ ላይ ከገባ 4 ወሩ 2 ወሩን እስር ቤት ላይ ነበር። እንማር አንድ ነገር ነበረ። እዚህ ፕላትፎርም ላይ ኤጀንት ሆናችሁ ስትሰሩ እንዴት ሱፐር ትደርሳላችሁ ብሎ ሲያስተምር አንድ ነገር አስታውሳለሁ። ለምሳሌ ያክል 5 ልጆችን ይወስድ ነበር። አንድ ሰው 5 አክቲቭ ልጆች ቢኖሯችሁ በጣም አክቲቭ ልጆች 20 30 100 ሳይሆን 5 መስራት የሚችሉ አምኖበት ፕላትፎርሙ ላይ ትግስት ኖሮት መስራት የሚችል 5 ልጆች ቢኖራችሁ እነዚህ 5 ልጆች ሁሉም ሲሲ መግባት ቢችሉ እናንተ ምን ትገባላችሁ? ቢ። እነዚህ 5 ልጆች አሁንም ሲሲ የገቡ ልጆች ቢቢ መግባት ቢችሉ ምን ያክል ተደረገ ማለት ነው? ከ5 ልጆች ወደ 150 ኤክስቼንጅ ተደረገ ማለት ነው። 150 ወደ 50 ሚሊዮን ኤክስቼንጅ ተደረገ ማለት ነው። ያ ማለት ኤ ያስገባችሁ ማለት ነው። ገብታችኋል? ሶ አትሊስት እንኳን በ5 ልጆች ኤ ኢዝሊ መግባት እንደሚቻል ያስረድናል ነበር። ግን አሁን ብዙዎቻችን ላይ ምንድነው ችግራችን? በቃ በጣም ብዙ ልጅ ስለያዝን ቶሎ ሱፐር እንደምንገባና ትንሽ ልጅ ብቻ ስላለን እንደማንገባ የምናስብ ልጆች አለን። እንዴው ታዲያ እንዴት ነሽ አቦ? ኧረ እንዴው አልሐምዱሊላህ እንዴው እንዴት ነህ ከቶ? ኧረ ጉዲ ነው አንተዋ። እንዴው የቦቦ የማያገናኘው የለም ጉዲ ነው። አዎ ቦቦ የኪስ ምች እያራገፈ ነው አሉ አንቺ። እቴው አሁን የኪስ ምች ሀልቁ ሁላ የኪስ ምች መጥቶት ይህ ቦቦ ላይ ተመጣ በኋላ አንዲ ጣፉ እያለ የኪስ ምችን አስወግዴው። ቡዲያ ገባበት ቡዲያ መረግ። አሁን ታያኳ ሐሙስ ወዳጅ ያዘጋጁ። ሐሙስ አዲስ አበባ አሉ። አዲስ አበባ የሴትም የወንድም ወዳጃ ተዘጋጅቷል። በዱዓ ይህንን መቀኛ የገባ ሁላ ሐሲድ ዲራሹን ሊያጠፉት ነው። አርካባስ ሊመታ ነው። አልሰማህም እንዴ አንተ? እሺ የዛሬው የሞቲቬት ፕሮግራም ያሰብኩት ምንድነው የአብዛኛው ሰው ስሜት የሆነውን አሁን ላይ ያለውን ሁኔታ ማለት አሁን እያያችሁን አሁን እኛን ይሄን ያህል ያገኘን ነው ምናምን እያልን ብናወራ ጀስት ሌላ ስም እየመጣለት መጣ ማለት ጀስት እኛ ተጠቅመንበት እንዳለፍን ከዚህ በኋላ ፖፕ እንደተበላበት ምናምን ነው እየተወራ ያለውና ዛሬ ያሰብኩት ምንድነው አሁን ላይ በቅርብ ሱፐር የገቡ ልጆች አሉ። ያውም እኔ ከማውቃቸው አሁን ከኔ ቅርብ የሆኑ ልጆች ማለትም በኔ ኔትወርክ ያሉ ስር ወይም ደግሞ ያው እኔ በኔትወርክ ያሉትን ስለሆነ የማውቃቸው በቅርብ ሱፐር የገቡ ልጆች አሉና እዚህ ቻሌንጅ ላይ ሆኖ እንዴት ሱፐር እንደገቡ በጣም ብዙ አሁን እሪ ያለበት ሁኔታ ነው ያለው ምናምን ትንሽ አንዳንድ ነገሮች ስለተፈጠሩ ማለት ነውና ያ ሁኔታ ባለበት ሁኔታ እንዴት ሱፐር ገቡ የሚለውን ነገርና ከምንም በላይ ቲምወርክ
ማለት ምን ማለት እንደሆነ በደንብ ዛሬ የምናይበት ሁኔታ ይፈጠራል። ከዛ በፊት ግን ልነግራችሁ የምፈልገው ነገር ፖፕ ከዚህ በኋላ በዚህ ሁኔታ ላይ ቀጥል ይችላል። ያው የሶሻል ሚዲያ ጸባይ ነው። ብድግ ቁጭ ይሄ ግራፍ ልክ እንደ ክሪፕቶ ግራፍ እንደዚህ ማለት ጸባዩ ነው እና ከምንም በላይ የሐሙስ ፕሮግራም አለ። የሐሙስ አሁን ከፊታችን ሐሙስ የሚዘጋጅ ፕሮግራም አለ። አዚዝን እያየህ አስገባዎች ኔትወርክ እያስቸገረ ስለሆነ ከፊታችን ሐሙስ የሚዘጋጅ ፕሮግራም አለ። ያ ፕሮግራም ለብዙዎቻችን ብዙ መንገድን የሚፈጥርልን ፕሮግራም ነው። እርግጠኛ ሆኜ የምነግራችሁ ለምን ከተባለ በሶሻል ሚዲያ የሆነ ሰዓት ፖፕ በጣም አሪፍ ላይ ነበረ። ካስታወሳችሁ በጣም አሪፍ ላይ ነበር፣ ጥሩ እየሄደ ነበር። ከዛ የሆነ ሰዓት በሶሻል ሚዲያ አማካኝነት ስማችን ሲጠፋ አብዛኛው ከእምነት ጋር ምናምን ሲያያይዙብን ጥፍት ብሎ ቀረ። በዛ ያው በስስ ብልታችን አይተው ነው የመጡብን። ኢትዮጵያ በሃይማኖቱ የሚደራደር አይነት ሰው የለም እና ወደ ሃይማኖት ነገር እየሆን ስላያያዙት መጥፎ ነገር ስለሳሉባቸው አብዛኛው ሰው ማቋረጥ ጀመረ ምናምን። ትንሽ የነበረውም ኤጀንሲዎች ምናምን ፈተና ላይ ወደቅም ማለት ነው። አሁን ላይ የአሁኑ ፕሮግራም የሐሙስ ፕሮግራም እኛ ከተገኘን ቦታው ላይ እኛ ካደመቅንላቸው በደንብ አንድነታችንን ካሳየንላቸው ወጫቸውን ከሸፈንላቸው ትኬት ከቆረጥን ማለት ነው ወጫቸውን ከሸፈንላቸው እዛ ፕሮግራም ላይ የቲቪ ፕሮግራም ነው፣ የሚዲያ ፕሮግራም ነው። በጣም ብዙ ወጪ ይኖርባቸዋል። እና ኢቢኤስ እና ኢቲቪ ያው እንትኑን ተመልከቱት ፕሮፋይሉ እና ኢቲቪ ዋናዎቹ ይገኛሉ። እንደሱ ተገኝተው ካስተላለፉ ከዛ ደግሞ ስፖንሰር ተደርጎ ደግሞ በቲቪ ፕሮግራም ከተስተላለፈ ያ ሁላ የወጣው ህዝብ ወይም ደግሞ ስለ ፖፕ ያልሰማው ህዝብ እንደ አዲስ መስማት ይጀምራል እና ሁኔታውን ይዘቱን ይቀየራል ብዬ ገምታለሁ። ልክ አሁን ሶሻል ሚዲያ መጥቶ ይዘቱን እንደቀየረው አሁን ደግሞ በጥሩ ሁኔታ ይታያል ብዬ ገምታለሁ። ስለዚህ ከዚህ በኋላ ያለው ነገር በዚህ ሁኔታ ላይ ቀጥሎ ይችላል። አሁን ላይ ባላችሁበት ስሜት ሆናችሁ እንዳጠብቁት ለማለት ፈልጌ ነው እና ትልቁን ተጽዕኖ የምንፈጥረው እኛ ነን። የነገው ፕሮግራም የነገው ሐሙስ ላይ ትኬት ሁላችንም ካስቆረጥን ትኬት ከቆረጥን ራሳችን ምናምን ብለን ችላ ካላልነው ፕሮግራሙ ካማረ ሚዲያ በደንብ ሽፋን ካገኘ አሪፍ የሆነ ፕሮግራም ከተተላለፈ ምንም ስለ ፖፕ ስለ ጥሩ ነገር ስለሆነ ጥሩ እይታ ስለሆነ ማህበረሰቡ ላይ የሚገባው ተመልሶ የወጣውን ተመልሶ ይገባል፣ ያልገባውን ተመልሶ ይመለሳል ማለት ነው። ስለዚህ በቻላችሁት ይህን ፕሮግራም ተሳተፉ። ትኬት ያልቆረጣችሁ ትኬት ቆረጡ። እዙ ጋር የይዤን ልነግራችሁ የምፈልገው ነገር እምነት ጋር የምታያይዙ ልጆች ትንሽ አመለካከታችሁን ሰፋ አድርጋችሁ እዩ። እኔ ብዙ ጊዜ የተናገርኩ ነው። ከክፍለ ሀገር አዲስ አበባ ድረስ የሚሄደው እኔ የዘፈን አፍቃሪ ሆኜ ወይም ደግሞ ዘፈን ተመልካች ሆኜ ምናምን አይደለም። ፕሮግራሙ አይታችሁት ከሆነ ሙዚክ ነው የሚለው። ሙዚክ የተባለበት ፕሮግራም ደግሞ ግዴታ መድረክ አዘጋጅተን አዲስ የሆናችሁ አንዳንድ ቁጥር ጻፉ ልንለው እዛ ቦታ ላይ ሚዲያዎች የሚፈልጉን ነገር አለ። ሚዲያዎች ወይ ዘፈን ካላዩ ወይ የሆነ ነገር ካላዩ የሆነ አርት የሆነ ታሌንትድ ሆነን ካልቀረብን እዛ ቦታ ላይ ሚዲያዎች መጥቶ ሊዘግቡት አይችሉም። መቼም መድረኩን አዘጋጅተን አንዳንድ ቁጥር ጻፉ እያልን ወደ ስለ ፋይሮል ካናስረዳም እዛ ቦታ ላይ ግዴታ ስለሆነ ተጋባን። ሽፋን ለሚዲያ ሽፋን ስለተፈለገ ትልቁ ዓላማ እዛ ቦታ ላይ አንድነቱን ማሳየት፣ በመጥፎ ነገር የተሳለውን ማንነት በጥሩ ነገር ማሳል ነው እንጂ የሆነ ሃይማኖት ጋር ምናምን አድርጋችሁ እንዳተያይዙት ለማለት ፈልጌ ብዙ ሀሳብ እየመጣ ስለሆነ አብሶ ደግሞ በእኔ በኩል ስለዚህ ወደዛ ነገር ባትወስዱት ደስ ይለኛል። ግዴታ የታለንቱ ወይም ደግሞ የሚቀርበው ነገር አድናቂ መሆን አይጠበቅባችሁም። እዛ ቦታ ላይ እንሄዳለን። ፕሮግራሙን ማዳመጥ የፈለገ ሰው ያዳምጣል። ማዳመጥ ያልፈለገው ሰው ደግሞ ፕሮግራሙን አሳልፈን መግባት ባለብን ሰዓት ደግሞ እንገባለን። ጀስት እንደዚህ ነገራቶችን ሰፋ አድርገን እንይ ለማለት ፈልጌ ነው። ስለዚህ ከፕሮግራሙ በኋላ እርግጠኛ ነኝ ፖፕ በዛ ሁኔታ አይቀጥልም። በቻላችሁት ሰፋ አድርገን ለመስራት እንሞክራለን ማለት ነው። ዛሬ ላይ ማውራት የፈለኩት አሁን እሪ የምንልበት የኤጀንሲ ሌቭል የኤጀንሲ ሌቭላችን እየወረደ ነው ምናምን የተባለ በጣም ብዙ ይወራል።
እሱ ነገር የተፈጠረው በፊት ላይ እኮ የለም ነበር ይሄ ነገር። አይታችሁት ከሆነ በጣም ይሄን ያህል በቃ ስቃይ ይወራል። ኤጀንሲ ሌቭል ወረደብን ምናምን። እኔም እኮ አልቅሻለሁኝ እኮ አረንዱ መከራዬን በላሁ። በቀን 10 ሚሊዮን 15 ሚሊዮን ያወርድ ነበርና እንዲህ ከፍ ዝቅ ስለሚያደርገኝ ይሬል ነበር። ግን በዚህ ልክ አይደለም ነበር። ለምን የሚሰሩ ልጆች ነበሩ ይከስሬ ምናምን። ያ ነገር ሊፈጠር የቻለው አሁን ላይ ቻሌንጅ በጣም ያሰፋው የኢንቨስት የሚያደርገው ኢንቨስት እያደረገ አይደለም። ታለንት የሚያሳዩ ታለንት እያሳየ አይደለም። ኔትወርክ የሚያሰፋው ኔትወርኩን እያሰፋ አይደለም። ያ ነገር ስለተፈጠረ ነው። ባጭሩ ግን ከሚዲያው በኋላ የመጣ ችግር ነው። ይሄ ደግሞ አሁን ተመልሶ ይሄ ሚዲያ አሁን በሚዲያ ከተወራና አሪፍ ሁኔታ ካለ አሁን ላይ በሚዲያዎች ከተሰራጨ ተመልሶ ሰው የመግባት ፕሮባቢሊቲ ሰፊ ስለሚሆን ይሄ ነገር ይቀረፋል ብዬ አምናለሁ። ስለዚህ በቻላችሁት የነገው ሐሙስ ትልቅ መፍትሄ ነው። እንደ መፍትሄ እሱ ሁሉም ነገር የሚስተካከለው ሰው ሲመጣ ስለሆነ ማለት ነው። ብቻችን ህዝብ እንጫጫ ምንም ዋጋ የለም። ባይዘው ጊፍተሮችን ማምጣት ካልቻለን፣ ደህና ኤጀንሲዎችን ማምጣት ካልቻለን፣ አርት ያላቸውን ሰዎች ማምጣት ማንችል ከሆነ ምንም እኛ እርስ በራሳችን ህዝብ ብንዋይ ምንም የምንፈጥረው ነገር የለም። ስለዚህ በቻላችሁት የነገውን ሐሙስ በቻላችሁት ያማረ ለማድረግ ሞክሩ። ሁሉም በየግሉ ግዴታ ትላልቅ መሆን አይጠበቅባቸው። ሌቭል 1ም ሆኖ ሌቭል 2ም ሆኖ እንደምን ብላችሁ የ50 ሺህ ኮይኗን ገዝታችሁ ለመግባት ሞክሩ። እዛ ቦታ ላይ ወጪ አለበት፣ በጣም ብዙ ወጪ አለበት ያዘጋጀው ልጅ። ለአንድ ሚዲያ እንኳን የሚከፈለው ብር ብዙ አይደለም። ብዙ ማለት ትንሽ ብር የሚባል አይደለም፣ ሚዲያ ነው እና ማለት ነው። ስለዚህ በቻላችሁት ገብተን እዛ ውስጥ አንዳንድ ነገሮችን እያደረግን የሚዲያ ሽፋን መሆን መቻል አለብን። ከዛ በቀጠለ ያው ዛሬ የተዘጋጀ ሁለት አይነት ፕሮግራም አዘጋጅቼላችኋለሁ ዛሬ። አንደኛውና ትልቁ ፕሮግራም ምንድነው? አሁን ባለንበት ሁኔታ ላይ ሰው እንዴት ነው ሱፐር እየገባ ያለው እንዴት ነው የሚለውን ነገር እንመልሳለን። ሱፐር ያው ህልም ሆኖብናል እያለ ኮሜንት ያየው ነበር ቅድም። እና ሰው እንዴት ነው አሁን ላይ ሱፐር መግባት የቻለው የሚለውን ነገር ሁለት ሱፐር የገቡ ልጆች አሉ። አሁን በቅርብ በኔ ቼን እንኳን ያሉ ማለት ነው። ብዙ ወደዛ ሄጄ የማውቃቸው ልጆች ማለት በየቤቱ ብዙ ስለማልሰማ እንጂ በጣም ብዙ ልጆች አሉ። በየቲሙ ላይ በጣም ብዙ ልጆች አሉ ሱፐር የሚገቡ። ጀስት ግን አሁን ያስታወስኳቸውና አሁን በቅርብ ገብተናል ብለው ከደወሉ ልጆች ሁለቱን ይዤላችሁ መጥቻለሁኝ። እነሱ እንዴት ሱፐር ገቡ የሚለውን ነገር ያካፍሉናል እንደ ሀሳብ። እንደገና ደግሞ ሞስ እዛ አለ። ሞስን ያው ታውቁታላችሁ አብዛኞቻችሁ። ሞስ ቲምወርክ ላይ ጎበዝ የሆነ ልጅ ነው ከምላችሁ በላይ በቲምወርክ የሚያምን ልጅ ነው። አንድ ቀን በቪዲዮ አይቼው የማላውቅ ልጅ ነው። አላውቀውም ሞስን ሁላኔ ሞስ በስሙ እንጂ የማውቀው ምን አይነት አጭር ይሁን ወፍራም ይሁን ቀጭን ይሁን ሁላ አይቼው አላውቅም። በቪዲዮ እንኳን ወጥቶ አያውቅም። ይሄ ማለት የሚሰራው ውስጥ ለውስጥ ነው። ውስጥ ለውስጥ በቴሌግራም በምናምን ፖፕ ላይ ውስጥ ለውስጥ በየቤቱ ይገባ ምናምን እንደዛ ነው የሚያየው። እንደዛ ነው የሚሰራው። ምንም ሱፐር አይግባ እንጂ አሁን ላይ ባለበት ሁኔታ በቲምወርክ አሪፍ ነገር ያገኛል። አሪፍም ደረጃ ይዟል። ስለዚህ እንዴት ያንን ነገር ሰራው፣ ቲምወርክ ማለት ምን ማለት ነው የሚለውን ነገር አጠር አድርጎ የሚነግረን ይሆናል ማለት ነው። ሁለት ሱፐሮች አሉ። አንድ ስለ ቲምወርክ በደንብ አድርጎ የሚነግረን ሞስ አለ። ከመጣ ዴቭ አለ። አሁን ላይ ሮኬት ወስኖ እየሰራ ያለ ልጅ ጎበዝ ልጅ እንደዚሁ። እነሱ ነው ያው ሰው ሰክሰስ በሆነበት ነገር ሲያወራ ይሻላል። እውነት ለመናገር እታች ያለን ሰው አሁን ባመጣላችሁ እና ቢያወራ መጀመሪያ ለራስ ብቁ ሆነ የምትሉት እና ብቁ የሆኑ ሰው ናቸው ግዴታ መገኘት ያለበት ብዬ ስለማምን ነው ግዴታ እነሱን ያመጣኋቸው። ስለዚህ በቻላችሁት ሸር አድርጉ። መሰከና ያለው ቢያንስ 1000-2000 ሰው እንዲኖር ሸር አድርጉ። በፕሮግራሙ መሀል ላይ ከበዛ መሀል ላይ ቆርጠዋለሁ፣ ካልሆነ ደግሞ መጨረሻ ላይ አብደላ እና ፍጹም ማነው ፍፄ እዚህ ጋር ኮሜንት ጻፊላችሁ። ፍፄ የለበሳቸውን ፕሮፋይል ይዩት። አብደላና አረምላ የሚባሉ ልጆች አሉ። ትንሽ ታለንት የሆኑ ልጆች አሉ። እነሱ ልጆች በመሀል ገባ ብለው ያዝናኑናል። ቅዳሜ ፕሮግራም አላቸው። የቅዳሜ ፕሮግራማቸው ቅዳሜ በራሳቸው ቤት ፒኬ ገብተው ነው የሚያቀርቡት። ያንን ፕሮግራማቸውን ዛሬ ላይ ደግሞ በትንሹ እንደ አጠር አድርገው ሃይላይቱን ያሳዩናል።
ከዛ በኋላ ቅዳሜ ደግሞ ቤታቸው ላይ ተገኝተን ያው ፖፕ ይዘቱን መቀየር ስላለበት ነው። ቅድም እየተናገረ ነበር እዚህ ጋር አማኒ ጀስት ይሄ ኤጀንሲ እና ሆስት ሆኖ ከመስራት በተጨማሪ ግዴታ የሆነ ታለንትድ መሆን መቻል ስላለብን ታለንታቸው እንዲያሳዩ ያው እንደዛ አይነት ታለንት ያላቸውም ልጆች በዛው እንድትበረታቱ ማለት ነው። በዛውም እንድትነሳሱ ስለፈለኩኝ ያው እነሱ መሀል ላይ ገብተው ያቀርቡልናል። በሰፊው ደግሞ እነሱ ተዘጋጅተውበት ቅዳሜ ማታ ላይ እነሱ ቤት ሄደን የምንዝናና ይሆናል ማለት ነው። ከማን ልጀምር? ሲስኮ ከአንተ ልጀምር። አብላይ እንትን አስቸግሮታል። ሲስኮ ያው ስለሱ ባልናገርም ሲስኮ በጣም ታጋይ ልጅ ነው። አላውቀውም እኔ ለራሱ እሱን በምስል አላውቀውም። አንድ ቀን ላይቭ ላይ ወጥቶ ምናምን አይቼው አላውቅም፣ ግን ሱፐር ገብቷል። ውስጥ ለውስጥ ነው በቃ ስራቸው እነሱ እና እንዴት ነው ውስጥ ለውስጥ እየሰሩ ያሉት እንዴት ሱፐር ገባ ምናምን የሚለውን ነገር ወጣ መሰላ አለ ሙስ አለ 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 ሲስኮ ይሰማል። ይህ ሁሉ ሳሰምቼ ልክ አንተ በቃ ቀጠል ስትለኝ ኔትወርኩ ይዘኛል። አሁን ይሰማል። እሺ እንዴት ናችሁ? ሰላም ናችሁ ወይ? ረምላንማና አብድላ ካላችሁ ኮሜንት ጻፉልኝና ይስባችኋል። ሞስ እሺ፣ ሰላም ብያለሁ። እሺ እሺ። በቲምወርክ ዙሪያ እንዳወራን የፈለግከው እኔ ሱፐር ገብቻለሁ። የትኛውን ኢሹ እናንሳና እናውራ? አሁን ላይ የትኛውን ኢሹ ነው? አሁን ላይ ባለው ሁኔታ መጀመሪያ አንተ እንዴት ሱፐር ገባህ የሚለውን ታሪክ እንድነግረኝ ይፈልጋሉ። ያው ብዙ ሰዎች ስላሉ እንዲያዳምጡ እኔ ባውቀውም ማለት ነው። ኦኬ ደግሞ አሁን ላይ ተሰርቶ እንዴት ሱፐር የሚገባው የሚለውን ነገር አጠር አድርገህ እንድነግረና ከዛ ስለ ቲምወርክ የራስህን ግንዛቤ ያለው ነገር ትነግረና ደግሞ እሺ እዚህ ፕላትፎርም ላይ ከገባው ኦልሞስት ወደ 5 ወር ኦር 4 ወር ከምናምን 5 ወር እንኳን አልሞላኝም። ኤግዛክትሊ 4 ወር ከምናምን ቢሆነኝ ነውና 2 ወሩን በደንብ ወጥሬ ሰርቼ ነበረ፣ ልጆችን ይዤ ነበረ። ስለዚህ ፕላትፎርም ዲፕሊ በደንብ ዲግ አረግ ነበረ፣ አውቅ ነበረ። ምክንያቱም ይሄንን ካወቅኩት በኋላ ከዛ ምን መስራት እንዳለብኝ ማወቅ እችላለሁ እና ይህንን ፕላትፎርም ማወቁ ነው የቀጠልኩት እና በአንድ ቀኔ ነው በአንድ ሰዓት ውስጥ አልሞላም ኤጀንት የሆንኩት እኔ እዚህ ፕላትፎርም ላይ ኤጀንት ስሆን 1 ሰዓት ውስጥ ኤጀንት ሆንኩኝ። ከዛ ወዲያውኑ መስራት የቀጠልኩት በቃ ከዛ በሁለተኛው ቀን ኢንካሜን መለስኩኝ። ከዛ ከመለስኩ በኋላ በቃ ምንም አላቆምኩም። በየቀኑ እዚህ ፕላትፎርም ላይ ያለው ስልኬ ባትሪው እስኪያልቅ ድረስ አለው። ከዛ ሌላ ስልክ በዚሁ ፕላትፎርም ሌላ ስልክ ገዛው። ሌላ ምንም ያረኩት ነገር የለም። ሌላ እንደ ተጨማሪ አንድ ስልክ ተጨማሪ ብዬ ገዛው። ከዛ ቀጠልኩ ስራዬ። 2 ወር ሙሉ ቲም ገነባው በደንብ አድርጌ። ከዛሬ 2 ወር በፊት ቲም ገነባው በደንብ አድርጌ። ጥሩ ቲሞች ገነባው። አሪፍ ልጆች ገነባው። ጥሩ ልጆች ማለት ነው፣ የሚሰሩ ልጆች። ከዛ ስለ ፕላትፎርሙ ማታ እየተገናኘን በደንብ እናወራለን። ስለ ፕላትፎርሙ በደንብ እንነጋገራለን። ከዛ እነሱም ልጅ እንዲይዙ መክራቸዋለሁ። ልጅ የትኛው አንግል ሰክሰስ መሆን እንደምንችል ምናምን የሚለውን ብዙ እናወራበታለን። አሉ ልጆች ምናልባት እዚህ ውስጥ ይኖር መብሬ ምናምን ተክተው እየሰሩ ያሉ ልጆች አሉ። በቅርቡ ኤስ የሚገባ ልጅም አለኝ እና በጣም እየተጉ ነው፣ እየሰሩ ነው ያሉት በደንብ ማለት ነው በደንብ። እና ይሄን አጋጣሚ እየሰራሁት አሁን ባልሰራ ኖሮ ከዛሬ የሆነ በፊት እገባ ነበር ኤስ። እና አሁን የሆነ ችግር ገጠመችኝ። ኢቨን ለ2 ወር በአክሲደንት ምክንያት ፕሪዝን ነበርኩ ለ2 ወር። ይሄን ኤቭሪባዲ እንዲያውቀው የምፈልገው ለጉራ አይደለም፣ እንዲተጋ ስለምፈልግ ነው። ሰው እንዲተጋና ያለውን ኤፈርት አውጥቶ መስራት እንዲጀምር ስለምፈልግ ነው። ቲሜን በደንብ አድርጌ ገንብቻለሁ። በደንብ አድርጌ ሚንስ ስለ ፕላትፎርሙ አውቀው ዞር ፍንክች አይሉ። ስልጠና ባለ ቁጥር እዘጋውና ቤቴን ሁላችሁም ኑ ብያቸው
ስልጠና ያለበት ጋር በተለይ ሂላስ ጋር ሸረፍ ጋር አሊ ምናምን ሲኖሩ አንዳንድ ጊዜ እነሱ ሲኖሩ ስልጠና ላይ ስለዚህ ፕላትፎርም ኮር የሆነ ሀሳብ የሚያነሱ ሰዎች ጋር ሄጄ አሳያቸዋለሁ። ይህንን ፕላትፎርም በደንብ እናየዋለን አብረን። ከዛ ተመልሰን መተን ደግሞ እንደ ቤት ቁጭ ብለን እናወራበታለን። እኔ ጋር ቁጭ ብለን ሊሆን ይችላል፣ ልጆቼ ጋር ቁጭ ብለን ሊሆን ይችላል። ስለዛ ሀሳብ እናወራበታለን። ዳስ ግድ ብለን በሀሳቡ ላይ ተጨማሪ ሀሳብ የሚጨምሩ ልጆች ሲኖሩ ደግሞ በጣም በደስታ እነዛን ሀሳቦች ጨምረን ሌላ ፈርዘር ሄደን እናወራለን እና ከብዙ አንግል አሁን ለምሳሌ በጌመር ዙሪያ በሳይድል ዙሪያ ያልሰራውባቸው ማለት ነው ያልሰራውባቸው ነው በደንብ መስራት የምፈልገው ነው። ከአሁን በኋላ እሰራለሁ በደንብ ወጥሬ ከአሁን በኋላ እንደ ሸረፍ ለፊት የምታዩኝ እኔን ነው የሚሆነው። እስከዛሬ ድረስ ኤኒዌይ ላይቭ ላይ ብዙ ሰው አያቀኝም። ልክ እንደ ሞስ ማለት ሞስንም እኔ አላውቀውም። ሸረፍ ሊያቀኝ ይችላል በሆነ አጋጣሚ ተገናኝተን ሊሆን ይችላል እንጂ ብዙዎቻችሁ ከልጆቼ በስተቀር መጀመሪያ ካገኘኋቸው ልጆቼ በስተቀር ላይቭ ላይ ማንም አይተኛም እና ቲሜን በደንብ ከያዝኳቸው በኋላ በደንብ አድርጌ ስለዚህ ፕላትፎርም እነግራቸዋለሁ እንዴት መስራት እንዳለባቸው ቲም ራሳቸው ደግሞ ቲም እንዲገነቡ እሰጣቸዋለሁ። ልጅ አሁን እኔ ጋር ኢንቫይት አድርጉና እኔ ጋር አስመዝግቡ። ከዛ እናንተ ልክ ስታድጉ የኔን ልጆች እኔ ጋር የሰጣቸውን ያስመዘገቧቸው ልጆች እያንዳንዱን 1 2 ብላችሁ ቆጥራችሁ አይሰማማ ኔትወርክ ይዞታል መሰለኝ። ሞስ ይሄ ሁሉ ደቂቃ ሳወራ በባዶ ነበር። ትንሽ ደቂቃ ነው፣ 1 ደቂቃ ነው። እሺ ኤኒዌይስ እና በጣም በብዙ ሁኔታ ከቲሞቼ ጋር እንወያይ እናወራ ምናምን ነበረ። ዋናው ኤፈርቱ ከልጆቼ ጋር በስልክ ሁላ ተደዋውለን ረጅም ሰዓት እናወራለን። በቴሌግራም ረጅም ሰዓት እናወራለን ያለንን ሀሳብ አንስተን። ስለዚህ ፕላትፎርም በእቁብ መልኩ ሊሆን ይችላል። እኔ ፕሮፋይሌንም ብታዩት አንድ ዞር ብታረጉት እቁብ ሸረፍንም አውርቼው የሆነ ሰዓት ላይ ትዝ የሚልህ ከሆነ ሸረፍ አውርቼ እቁብ እንደዚህ ምናምን ብለን ኢሹም በምናምን የሚያወጡትን ወጪ እኔ ጋር መጥተው የእቁብ ሰብሳቢ ሆኜ መስራት ጀመርኩ ምናምን። ከዛ ባለፈ ለ2 ወር ፕሪዝን ገባሁ። መጀመሪያ በገነባሁት ቲም ግን አሁን ከወጣው ሳምንቴ ነው። ከፕሪዝን ከወጣው በአክሲደንት ገብቼ አጋጣሚ የሆነ ሰው ገጭቼ ነበረ እና በአክሲደንት ከወጣው በኋላ አሁን 3 ወር ተፈርዶብኝ በአመክሮ ከ2 ወር በኋላ ወጣው። ከዛ ከወጣው በኋላ ደግሞ አሁን ያለው ኬዝ የሆኑ መሞላላት የነበረብኝ ልጆች ነበሩ። ኢኒሼት አረኳቸው ልጆቼን ምናምን በደንብ ተነቃቁ። አሁን የነበረውን ነገር እኔ ጭራሽ አላውቀውም። እንደዚህ አይነት ይፈጠር ቲክታክ ይወራ ማን ያወራ አላውቅም። እንደወጣው ቀጥታ ጉጉቴ ፖፕ ላይቭ ምን ያህል ጓጉቼ እየጠበቅኩት እንደነበረ ምን ያህል ወጥቼ ሰራበታለሁ የሚል ጉጉት እንደነበረኝ በተሻለ ደግሞ ይዤው ገብቼ ቢሆን ኖሮ ምን ያህል እንደምሰራ ልታውቁት የምትችሉት ነበር። እና ላስት ዊክ ኤስ ገብቻለሁ። በሆነ በተፈጠረ ነገር እንትን አለ ኮላብሬት አደረግን ተባበርን ከልጆቼ ጋር ምናምን በደንብ ሰራን። ከነሱ ጋር ያለውንም አሁን ተወያየንና ከዛ በኋላ መልሰን ወደ ስራ ቀጠልን ማለት ነው። የነበረውን ነገር ግን ልጆቻችሁ ሲተኙ ማነሳሳት እና የሆነ መጓዝ መቻል አለባችሁና ከሱ አንፃር የሆኑ የተኙ ልጆች ሲኖሩ ምናምን ሲኖሩ ማንቃት እየደወሉ ማነሳሳት። ከዛ የሆነ ግሩፕ ምናምን ውድድር ማቅረብ። አሁን እኔ ውድድር አዘጋጃለሁ ለልጆቼ ምናምን። በዚህ ምክንያት ኤኒዌይስ ብዙ አወራው። በዚህ ምክንያት ኤስ ልገባች እያለው ኤስ ቀላል ነገር ነው። ከዛ በኋላ ግን መስራት መቻል አለባችሁ። ኤስ የሚገባ ነገር ነው ማለት እኔ አልገባም ብዬ ፕሮሚስ ገብቼ ነበረ። አልገባም ብዬ ሳይሆን አለመግባት እንደዚህም ሆነ እንደዛ ለፋንም ደከምንም እነ ዴቭ ምናምን ቲም ሰርተን ነበር። እነ ናቲ
በጣም ብዙዎች እና አቤላ ምናምን በጣም ብዙ ቲም ሰርተን እያወራን ነበረ እና አዚዝም አሁን አዚዝ ነበረ አይ ቲንክ ኔትወርክ አስቸገረው መሰለኝ እና እነሱም አድርገን በደንብ ቲም አፕ መስራት ጀምረን ነበር እና የዛኔ በሰራነው ቲም እነሱም ቀጥለዋል። እኔ ወደ ኋላ ቀርቼ ነበር። አሁን ደግሞ ወደፊት እንገሰግሳለን ብዬ አምናለሁ እና የማይደረስ ነገር ምንም አይነት ነገር የለም፣ ይደረሳል። ያላችሁን እንትን ኤፈርት ተጠቀሙት። ሄዚቴት አታርጉ። ምንድነው ወደ ኋላ አታፈግፍጉ። ባላችሁ ጸጋ በርቱ ይላል እንግዲህ መጽሐፉ እና እናንተ ባላችሁ ጸጋ፣ ባላችሁ ታለንት፣ ባላችሁ ነገር እዚህ ላይ ተገልጣችሁ መስራት ነው። በደንብ ኢኒሼት ማድረግ ሰዎችን ማንቀሳቀስ ነውና ይሄ ነው ሱፐር የገባውበት ከፖፖ ጋር የነበረኝ ቆይታ ይሄ ነበር። እሺ ቴንክ ዩ በጣም ያው አዚዝ የለም እንጂ እዚህ ጋር የምጠይቀው ጥያቄ ነበር። ያው ዴቪን ሳቦ ዴቪስ ነው ያ ዴቪስ ሞስ ያየው ዴቪን ከመጣ እና አዚዝ ቢኖር ደስ ነበር። ሲስኮ ባጭሩ 2 ወር አልሰራውም እያላቸው 4 ወሩ እዛ ሀፕ ላይ ከገባ 4 ወሩ 2 ወሩን እስር ቤት ላይ ነበር። መቼም እስር ቤት ነው ስልክ አይነካካም። ስለዚህ በ2 ወር ውስጥ ነው ሱፐር የገባው። ሱፐር መጀመሪያ የገነባው ነበር። 2 ወር በኋላ በራሱ አፑ ኤስ አስገብቶት ራሱን አገኘው እና የሚገርመውን ገንዘብ እሱ እስር ቤት ነው ያለው፣ ግን ፖፕ የሚገርም ገንዘብ አዘጋጅቶልን ነበር ሲወጣ ማለት ነው። ባጭሩ ላችሁ የፈለኩት ምንድነው የሆነ ሰዓት ከለፋችሁበት የሆነ ነገር እንኳን ቢፈጠር ራሱ እየሰራ የምታገኙት ፕላትፎርም ነው። ሶ አሁን ላይ ግን አሁን እየተናገርኩ ነበር፣ ቅድም ኮሜንትም እያነበብኩ ነበርና ምናልባት ከነገው ፕሮግራም በኋላ ከሐሙስ ፕሮግራም በኋላ አሪፍ ሁኔታዎች ይፈጠራሉ። በጣም ኃይለኛ ልጆች ሊመጡ ይችላሉ። ሞር ታለንትድ የሆኑ ልጆች ይመጣሉ ብዬ አምናለሁኝ እና በደህናው ጊዜ እንትን ሰብስባችሁ ምናምን ቲም ገንብታችኋል ምናምን የምትሉ ልጆች ከዚህ በኋላ አሪፍ ነገር ይፈጠራል ብዬ አምናለሁኝ። ስለዚህ ይቻላል፣ እንደሚቻል ማሳያ ነው ብቻ ባጭሩ። እኛ መጀመሪያ ስለመጣ ምናምን አይደለም፣ በቅርብም አሁን ታዩታላችሁ። አንዳንዴ የራሳችሁን ማሳነፍ ሁሉ ጊዜ እናገራለሁኝ። እኔ ገና ስገባ የዛሬ 9 ወር ምናምን አካባቢ ማለት ነው 9 ወር ያሰበው እኔ ከገባሁት የዛ ሰዓት ስገባ እንደዚህ አይነት ወሬ ይወራ ነበር። እዛ ሀፕ ላይ የሆነ ቤት ስገባ በቃ ፖፕ አብደላ ሚውት አድርግሽ ፖፕ እንደተበላበት አድርገው አረ ፖፕ እኮ በቃ ተበላበት እነ ሙሂ እነ ምናምን ከፊት የነበሩ ልጆች እንደበሉበት ሲወራ ሰምቻለሁ። ወላሂ ነው የምላችሁ። ሌቭል 1 ሆኜ እዞራለሁ በየቤቱና የሆነ ነገር ለማዳመጥ እንደዚህ ብሎ ሲያወራ ሰማሁት የሆነ ሰው በቃ እንደሰማሁት ግን ስለዚህ ኤጀንሲ በሆነ እኔም መጥፎን ሐሳብ አይደለም የወሰድኩት፣ ጥሩን ሐሳብ ነው የወሰድኩት። እኔም ኤጀንሲ በሆነ እዚህ ደረጃ ደርሳለሁ ማለት ነው የሚል ነገር ነው የወሰድኩት እንጂ መጥፎ ነገር አልወሰድኩም። እና በየጊዜው በቃ ይወራል። ጀመርኩት በአንደኛውም ወር እኔ 1 ወር ሲሞላኝ ያ ወሬ ይወራል። ሁለተኛውም ወር ላይ የሚመጣው ሰው ይወራል። ሶስተኛውም ወር ላይ እያለ አሁንም ይወራል። የሚሰሩ ሰዎች ግን በዛ ልክ እየሰሩ ነው ያሉት። ይሰራሉ፣ ስኬት ላይ ይወርቃሉ። እነዚህ ልጆች የዛሬ 3 ወር የዛሬ 4 ወር እንደዚህ ብሎ ሲወራ አሁን በጠይቃቸው አሁንም የዛሬ 3 ወር እንደዚህ የተባለ ሲወራ ነው። አረ በቃ ፖፕን እኮ እናንተ ተጠቀሙበት የሚባል ወሬ አሁንም እንደዚህ አይነት ወሬ ይወራል። እርግጠኛ ነኝ ነገም ከነገ ወዲያም እንደዚህ አይነት ወሬ አይቀርም። አንዳንድ ሰው መስራት ሲያቅተው የራሱን ኢነርጂ ጠፍቶ የሰውን ኢነርጂ ያጠፋልና በቻላችሁ እንዲሁ ከእንደዚህ አይነት ስሜት ብወጡ ልክ እንደተበላበት አድርጋችሁ ምናምን ባታወሩ ትችላላችሁ። ግን ፖፕ ላይ 3 አይነት ሰው 4 አይነት ሰው አለ። ብዙ ጊዜ ይነገራለሁ። አሁን ላይ ባለው ሁኔታ ወይ 3 አይነት ሰው ወይ 4 አይነት ሰው። አንዱ ብልጣ ነው፣ በቃ እየበላበት ነው በስነ ስርዓቱ በደንብ ገብቶታል። ሁለተኛው ደግሞ ምንም እየሰራበት አይደለም። ምንም አይነት ጀስት ገብቶ ወይ የሆነ ፖፕን አይቼዋለሁ ለማለት ወይ ዝም ብሎ ገብቶ ወይ ወጣ ሰው ወይ ገብቶ ዝም ብሎ ምንም ነገር እየሰራበት ያልሆነ ሰው አለ። ሰነፍ ሰው ማለት ነው። ሶስተኛው ሰው ደግሞ በጣም የሚለፋ ሰው አለ፣ ግን ማይሳካለት
በጣም ይለፋል። በቃ የሆነ መለወጥ ይፈልጋል፣ ብር መያዝ ይፈልጋል ምናምን በጣም ይለፋል። ግን ምን ላይ መልፋት እንዳለበት አያውቅም። የት ላይ መለፋት እንዳለበት አያውቅም። ጀስት ላይቭ ስሩ ሲባል ይሰማል። ላይቭ በቃ ላይቭ 14 ሰዓት የሚቀመጥ ልጅ አውቃለሁኝ። የሆነ ነገር ላይ ይባላል። ያንን ነገር በራሱ ቀይሮ ስማርት ሆኖ ምናምን አይደለም የሚሰራው። በቃ እዛ ነገር ላይ መልፋት ዝም ብሎ። እንደዚህ አይነት ሰዎች በጣም ዋጋ ትከፍላላችሁ። አራተኛው ሰው ደግሞ ሆነ ጀስት የሆነ ነገር ነካ 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 አድርጎ ሰጥቶ የሆነ ብር የሆነ ልክ እንደ ስካመሮች ያሉ አይደል? ነካ 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 አድርጎ ብር በቃ የሆነ ወደ ባንኩ ማስገባት የሚፈልግ ሰው፣ እንደዚህ አይነት ሰው አለ ደግሞ። አይሆንም ጭራሽ። ስማርት ሆናችሁ መገኘት መቻል አለባችሁ። አሁን ላይ ያለው ሁኔታ ምንድነው? የፖፕ አሁን ላይ ያለው ሁኔታ ምንድነው? ከዚህ በኋላ እኔ በየትኛው መስመር ብሄድ ያሳካኛል፣ ስኬታማ ሆንበታለሁ ብላችሁ ራሳችሁ ጋር አጥናታችሁ ነገራቶችን ከቀኝ ከግራ አይታችሁ የማትሄዱ ከሆነ ዝም ብላችሁ በባዶ ሜዳ ብትለፉ የሚመጣ ነገር የለም። ስለዚህ ራሳችሁ ጋር አውርታችሁ ያለውን ነገር አየት አድርጋችሁ ስማርት ሰው ሁሉ ጊዜም ቢሆን የታወቀ ነገር ነው። ፕላትፎርም የሚፈልገው እንደዚህ አይነት ሰው ነው። ሲጀመር ጥንቁቅ የሆነ ሰው አለ፣ ነገራቶችን ሰፋ አድርጎ ማየት የሚፈልግ ሰው የሚፈልገውም እንደዚህ አይነት ሰው ነው። ኤጀንሲ እኛን አድርጎ ሲያስቀምጠን እኛ ለእናንተ የሆነ ነገር እንድናወራ የሆነ ነገራቶችን በስነ ስርዓቱ አይተን የሆነ ነገር እንድናሰዳ ነው። ስማርት ሰው ነው የሚፈልገው አፕ። ስለዚህ በቻላችሁት ለራሳችሁ ስማርት ሆኑ፣ ነገራቶችን ሰፋ አድርጋችሁ ለማየት ሞክሩ። ነቃ ደንገጥ ብላችሁ ስሩ ይላል እንትና ማሊ እና ሌላችሁ የፈለኩት ምንድነው አሁንም ቢሆን ጊዜው ገና ነው። ፖፕን የምንጥለው የምናነሳው እኛ ነን። ባይዞ ፖፕ ራሱን ነው አፕዴት እያደረገ ሄደው። እኔ ስገባ የነበረውን ፖፕ እና አሁን ያለውን ፖፕ ቁጭ አድርጋችሁ ብታመሳስሉት ጭራሽ የማይገናኝ ሁለት አፕ ነው የሚመስለው። ራሱን አፕዴት አድርጓል። በጣም የተሻለ ሆኖ ተገኝቷል። አሁን ላይ ከፍም ዝቅም እያደረግን ያለ ነው ግን እኛ ነን። ስንጠቀምበት አሪፍ አድርገን ከተጠቀመ አሪፍ እናገኝበታለን። በዛው ልክ ደግሞ ተወት ካደረግነው ደግሞ ትቶን ይቀራል እሱ። ስለዚህ የራሳችን ችግር ነው እንጂ የፖፕ ችግር አለን ብላችሁ ፈልጌ ነው። ወደ ሞስ ልሂድና ሞስ አሁን ላይ ቲምወርክ ላይ በጣም እየሰራ ያለ ልጅ ነው። አንዳንድ ጊዜ ቲምወርክ ላይ ስትሰሩ የሆነ እንትን ላይኖር ይችላል፣ ስፒድ ላይኖር ይችላል። ይሄ ኤጀንሲ ሊበላችሁ ከዛም ሲገባ እንትን ሲል ነው የኤጀንሲ ሌቭል ቶሎ ወደ ላይ የሚገፋው። ቲምወርክ ላይ የሚሰራ ሰው ግን ቀስ ብሎ ነው የሚገፋው እና አብሶ በኤስታይዶል በሮኬት ውስጥ ላይ በጣም እየሰራ ያለ ልጅ ከምላችሁ በላይ በጣም ጎበዝ ነው። ቅድም አይታችኋት ከሆነ ኤስታይዶል የሆነች ልጅ ገብታ ነበር ነኢማ የምትልች እና ሞስን ትራማ ስትል ነበር። እሱ ነው ሞስ ማለት እና ኤስታይዶል ላይ ሮኬት ውስጥ ላይ በጣም እየሰራ ነው ከምላችሁ በላይ ማለት ነው። እና አንዳንድ ጊዜ ግርም ይለኝ በእሱ አማካኝነት ባይዘው የሆነ ሰዓት ላይ ድብልቅልቁ ጠፍተው ነበር ሞስ ፖፕ በቲክታከሮች አማካኝነት በጣም ብዙ ቲክታከሮች መጥተው ነበር እና አሁን ፎንት የመጡበት ዘመን ምናምን ማለት ነው። እዛ ላይ ትልቁ ሚና 90% የተጫወተው እሱ ነው። እንደምንም ብሎ 2 ወር አካባቢ ፈጅቶበታል አንድ ቲክታከር ለማምጣት። እሷን ሲያመጣት ነው እንደገና ሰው እየተሰማማ የመጣው ማለት ነው። እና በጣም ጎበዝ የሆነ ልጅ ነው ከምላችሁ በላይ በቲምወርክ የሚያምን ልጅ አይቼው አላውቅም እኔ ላይቭ ላይ እና ቲምወርክ ነው ግን ውስጥ ለውስጥ ግን እንዴት እርስ በራሳቸውን ቲሙን ያያይዘዋል ምናምንና ምንም ሱፐር አይግባ እንጂ አሁን ላይ ባለው ሁኔታ አሪፍ የሚባል ያለበት ሁኔታ አሪፍ የሚባል ሁኔታ ነው። ምናልባት ኤስታይዶል እና ሮኬት ውስጥ እነሱ በደንብ ስላሏቸው የእነሱ ኮሚሽን ከፍ ዝቅ አይልም። አንዴ ከፍ ካላላችሁ ከፍ ነው የሚቀረው። ስለዚህ ይሄ ነገር እንዴት እያስሄደው ነው ኤስታይዶል ምንድነው ሮኬት ውስጥ ምንድነው የሚለውን ዲቴል ገብቶ እንትን ባይላችሁም ዲቴል የምትፈልጉ ልጆች ለእንትን እኔ በግል እየነገርኳቸው ነው። ኤስታይዶል እና ሮኬት ውስጥ ቪዲዮ ያልሰራሁበት የራሴ ምክንያት አለ። ግን አሁንም ቢሆን አለ ሞስ ፎሎ አድርጉትና በውስጥ አዋሩት የምትፈልጉት እንዴት ነው የምንመዘገበው፣ ኤስታይዶል ምንድነው፣ ሮኬት ውስጥ ምንድነው፣ ሙሉ ዲቴል ነገር ይነግራችኋል። የምትፈልጉትን ነገር በሙሉ ጠይቁት። ያው ፎሎ አድርጉት፣ የፈለጋችሁትን ነገር አዋሩት፣ በደንብ አድርጎ ይነግራችኋል። ስለዚህ ጀስት አለ ከላይ እንዴት ራሱ እንዴት እየሄደ እንደሆነ ምናምን እንገራና አማኒ የሆነ መልእክት አስተላልፎልን ወደ እንትን እናልፋለን፣ ወደ ፕሮግራሙ እናልፋለን። የአብደላና የረምላ ፕሮግራም አለ። ረምላ ኮሜንት ጻፊልኝ እሺ። ወደ እሱ
ከዛ በፊት ማለት ነው ሸረፍዬ፣ ከዛ በፊት ምን ያህል ኮሚሽን አገኘህበት እያላችሁ ለነበራችሁ፣ በዚሁ ነው ወይ የገባኸው እያላችሁ ለነበራችሁ፣ እንደዚሁ ነው ትቼው የገባሁት። ከዛ በኋላ ስገባ ለ8 ሚሊዮን ትንሽ ነው የቀረው። ስክሪንሻት ልኬልህ ነበር አይደል ሸረፍ? 8 ሚሊዮን ኦልሞስት ማሳየት ብችል ብታሳይልኝ ሁላ ምርጥ ነበር። በዚሁ አካውንት ነው የገባሁት እና ምንም እንትን የለውም። ሄዚቴት አታርጉ። አሁንም የሆነ ለምክንያት አትደርድሩ ልላችሁ ፈልጌ ነው። ለመስራት ምክንያት አይደረደርም ማናችሁም። አሁን አንድ ሰው ዲስከሬጅ ሲሆን ሌላውንም ነው ይዞ የሚወርደው እና ይዞ ለመውረድ ለመተኛት፣ ከእንቅልፋችሁ ላለመነሳት ምክንያት አታብዙ። ምክንያት ሊሆናችሁ አይገባም። ይሄ ላለመስራት ማለት ነው። እኔ በዚህ አካውንት ነው የገባሁት አንደኛ። ሁለተኛ ደግሞ ገብቼ ስወጣ 8 ሚሊዮን ኮይን ጠብቆኛል እዚሁ ላይ በቀን 700 ምናምን ትራንዛክሽን እንትን ይገባልኛል 700 ምናምን ይገባልኛል እና ጥያቄዎቻችሁን ልመልስ ብዬ ነው። ሞስ አምሶ ቴንክ ዩ በጣም እሺ። ሞስ ቀጥል። እሺ ፋሚሊ ሁላችሁም መጀመሪያ ሰላም ብያለሁ። ሸረፍ ቴንኪዩ እድሉ ስለሰጠኝ። ምን ነበረ አንድ ኮሜንት እያየሁ ነበር አሁን ወንድሜ ሲስኮ ላይ እና በዚህ ሌቭል እንዴት ሱፐር ገባህ የሚል ነገር። ሱፐር ለመግባትም ላለመግባትም ሌቭል ማተር አያደርግም። ማወቅ ያለባችሁ ሌቭል ማለት ዌልዝ ሌቭል ስንሰጥ ወይም ጊፍት ስንሰጥ ወይም ሰፖርት ስናደርግ የሚያድግ ነገር ነው እንጂ ሱፐር ለመግባት ወይም ላለመግባት ምንም የሚኖረው አስተዋጽኦ የተለየ ነገር የለም። ግን እዚህ ጋር ትልቅ ጊፍት መስጠትና ብዙ እንዳረገ ወይም ብዙ ኤክስቼንጅ እንዳረገ ነው ዌልዝ ሌቭል የሚያሳየው እንጂ ሱፐር የመግባትና ያለመግባት ምንም እንትን የለም። 40 50 60 ሌቭል ሆኖ እኮ ኖርማል ጊፍተር አለ። ምንም ኤጀንት ሌቭል ኤጀንት ያልሆነ ማለት ነው። ኖርማል እንደዚህ አይነት ጊፍተሮች አሉ። ሶ ያ ማለት 50 ላይ ሌቭል ስለገባ ሱፐር ገባ ማለት አይደለም። ወይም ሌቭል 10 ላይ ሆኖ አንድ ሰው ሱፐር አልገባም ማለት አይደለም። ያ ማተር አያደርግም። ዋናው ኔትወርካችሁ ነው። ሶ ብዙ ጊዜ እኛ ቲም በደንብ ቲም ወርክ ላይ ይሰራል። ኤስአይደል የሚባል እና ሮኬት ውስጥ የሚባል ነገሮች አሉ። እነሱ ነገር ላይ እናወራለን። ከዛ በፊት ግን መናገር እንፈልገው አንድ ነገር አለ። በፊት መጀመሪያ አካባቢ ሸረፍ ሲያስተምረን ኤጀንት ከመሆናችን በፊት ስንማር አንድ ነገር ነበረ። እዚህ ፕላትፎርም ላይ ኤጀንት ሆናችሁ ስትሰሩ እንዴት ሱፐር ትደርሳላችሁ ብሎ ሲያስተምር አንድ ነገር አስታውሳለሁ። ለምሳሌ ያክል 5 ልጆችን ይወስድ ነበር። አንድ ሰው 5 አክቲቭ ልጆች ቢኖሯችሁ በጣም አክቲቭ ልጆች 20 30 100 ሳይሆን 5 መስራት የሚችሉ አምኖበት ፕላትፎርሙ ላይ ትዕግስት ኖሮት መስራት የሚችል 5 ልጆች ቢኖራችሁ እነዚህ 5 ልጆች ሁሉም ሲሲ መግባት ቢችሉ እናንተ ምን ትገባላችሁ? ቢ። እነዚህ 5 ልጆች አሁንም ሲሲ የገቡ ልጆች ቢቢ መግባት ቢችሉ ምን ያክል ተደረገ ማለት ነው? ከ5 ልጆች ወደ 150 ኤክስቼንጅ ተደረገ ማለት ነው። 150 ወደ 50 ሚሊዮን ኤክስቼንጅ ተደረገ ማለት ነው። ያ ማለት ኤ ያስገባችሁ ማለት ነው። ገብታችኋል? ሶ አትሊስት እንኳን በ5 ልጆች ኤ ኢዝሊ መግባት እንደሚቻል ያስረድናል ነበር። ግን አሁን ብዙዎቻችን ላይ ምንድነው ችግራችን? በቃ በጣም ብዙ ልጅ ስለያዘን ቶሎ ሱፐር እንደምንገባና ትንሽ ልጅ ብቻ ስላለን እንደማንገባ የምናስብ ልጆች አለን። ሶ ይሄን አንደርስታንዲንግ መቀየር አለባችሁ ብዬ አምናለሁ። 5 መስራት የሚችል አቅም ያለው ልጅ መፍጠር ከቻላችሁ 5 ልጆች ላይ መልፋት ከቻላችሁ አትሊስት ኤ መግባት እንደምትችሉ ያሳያል። ሶ ግን እነዛን 5 ልጆች ኃላፊነታችሁን ተወጣችሁ መሄድ ብቻ ሳይሆን 5 ልጆች አመጣችሁ አስተምራችሁ አሰልጥናችሁ ዞር ማለት ሳይሆን በእነሱ ስር የሚመጡት ልጆች እዛ ጋር ሰፖርት ማድረግ አለባችሁ፣ ጋይድ ማድረግ አለባችሁ፣ እንደ ቲም መስራት አለባችሁ። ኃላፊነቱን ለዛ ሰው ብቻ ጥላችሁ ሳይሆን መሄድ ያለባችሁ እስከ ልጆቻቸው እስከ ልጅ ልጆቻቸው ብትችሉ በቃ ማድረግ እስከምትችሉ ድረስ መሄድ መቻል አለባችሁ። ሶ በዛ ልክ ራሳችሁን ለዚህ ፕላትፎርም ሰጣችሁ ለስራችሁ በጣም ዲሲፕሊን ሆናችሁ ካልሰራችሁት ትራይ ለማድረግ ያክል ከሆነና ምክንያታዊ ሰዎች የምትሆኑ ወይም ይሄ በቃ ችግር ፈላጊ ወይም ሮሮ አቅራቢ ብቻ የምትሆኑ ከሆነ
ስራ መስራት ትችላላችሁ ብዬ አላምንም። ስለዚህ ግን ያሉትን ችግሮች ከኤጀንቶቻችሁ ጋር ቁጭ ብላችሁ ዲስከስ በማድረግ መፍታት ይቻላል የሚለው እምነት አለኝ። ይህን ከያዛችሁልኝ ወደ ቲምወርክ እንመለስና ቲምወርክ ላይ እኛ ቲም ላይ በደንብ እንሰራለን። ያ ማለት ምንድነው? አብዛኞቻችን ለራሳችን ብቻ እንጨነቅም ነው። በቃ የተለየ ሚስጥር የለውም። ምንድነው ስንሰራ ፋሚሊያችን በሙሉ አዲስም መጣ የነባርም ቢኖር ብዙ ችግሮች ቢኖሩ እነዛን ችግሮች አብረን ለመፍታት ነው የምንሄደው። ገብታችኋል? ኦኬ ሶሪ ቴክስት እየገባብኝ ነው። እና ምንድነው እዚህ ጋር ስትሰሩ ፋሚሊ ኑሯችሁ ስትሰሩ ማን ድረስ ነው ሰፖርት ልታደርጉ የምትችሉት? ታች የልጅ ልጅ 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 ለምን 7 8 9 ቼን አይሆን ወደ ታች እዛ ድረስ ሄዳችሁ ትሪት ማድረግ አለባችሁ። እዚህ ፕላትፎርም ላይ ሁሉም አዲስ ሆኖ ሲመጣ ትሪትመንት ይፈልጋል። በቃ አስገብታችሁ ያለው ነገር አስነግራችሁ ስራ ብላችሁ ዞር ማለት ብቻ የለባችሁ። ገብታችኋል? ወደ ራሳችሁ አቅርባችሁ አግባብታችሁ ፕላትፎርሙን ከተረዳውን በኋላ እናንተንም እንደ ፍሬንድ በደንብ ቀርባችሁ ያን ሰው እንዲሰራ ካላደረጋችሁት ኖርማሊ ስለ ፕላትፎርሙ ነግሮ ብቻ ዞር ማለት ያ ቲም ወርክ አይባልም፣ ወይም ቲም ላይ እየሰራችሁ ነው ማለት አይደለም። ሶ ማድረግ የምትችሉት ጥግ ድረስ መሄድ መቻል አለባችሁ። ስለዚህ ይሄንን ካልን እዚህ ፕላትፎርም ላይ አሁን ሁለት ነገር አይቻለሁ። አንደኛው ኤጀንትነት ላይ ኔትወርክ ቢልድ አድርገን መስራት እንችላለን። ሁለተኛው ደግሞ ሞር ታለንትድ የሆኑ ሰዎች ካለን መስራት እንችላለን። አሁን ላይ ካያችሁ ላይቭ ሃውስ የሚባል አንድ ፕሮግራም መጥቷል። ቫይራል አውቶን ለአንድ ሰዓት ያክል ቶፕ ዋን አድርጎን ብዙ ሰዎችን የምንተዋወቅበት ብዙ የምንችላቸውን ታለንቶች ማሳየት የምንችልበት በጣም አሪፍ ፕሮግራም ነው። ስፔሻሊ በዘፈንም ሊሆን ይችላል፣ በዳንስም ሊሆን ይችላል፣ በግጥም ኦር በሙዚቃ መሳሪያዎች በእንደዚህ አይነት ነገር መስራት የምትችሉ ታለንትድ የሆናችሁ ሰዎች ካላችሁ በጣም መስራት ትችላላችሁ። አንደኛ ኢቭን ኤጀንት ብትሆኑ ኤጀንትም ሆናችሁ ሆስትም ሆናችሁ ኢንሳይድልም ሆናችሁ ሮኬትም ሆናችሁ ማንኛችሁም መስራት ትችላላችሁ። ሶ ኢቭን ኤጀንት ሆናችሁ ታለንታችሁን እዛ ጋር አሳይታችሁ ለአንድ ሰዓት ያክል መስራት ብትችሉ አንደኛ ብዙ ሰው ታውቃላችሁ፣ ሁለተኛ ከዛች ሰዓት በኋላ ኤጀንትነታችሁ ላይ ደግሞ ቫይራል ላይ ስለሚያስቀምጣችሁ መስራት ትችላላችሁ። ሰዎች ልመዘግቡ ትችላላችሁ ብዙ ነገር። ግን እዚህ ጋር ማወቅ ያለባችሁ ላይቭ ላይ በመስራት ብቻ ሰው መመዝገብና ብዙ ልጆችን ማግኘት ይቻላል ብላችሁ ማሰብ የለባችሁም። ብዙ ሶርስ አለ፣ ሶሻል ሚዲያዎች አሉ፣ ብዙ ሶሻል ሚዲያዎች አሉ፣ እና ፌስቡክ እና ቲክቶክ የመሳሰሉት ብዙ አሉ። ሶ ከነዛም ብዙ ሰው ማግኘት ይቻላል እና እዚህ ፕላትፎርም ላይ ብቻ ላይቭ ላይ ስለተወጣ ይገኛል ማለት አይደለም። እንደዛ ብቻ አታስቡ። ምክንያቱም አንዳንድ ልጆች እኔ እኮ በቃ ላይቭ ለመውጣት ፋየርወርክ ለቅቄ ምናምን ይላሉ። ከዛ ፋየርወርክ ለቅቄ ይሄን ያክል ሰው አልገባልኝም፣ ይሄን ያክል ሉዝ አድርጌያለሁ ምናምን። ሶ እሱ ሪዝም መሆን አይችልም። ብዙ ፕላትፎርሞች አሉ ከዚህ ፕላትፎርም ውጪ ማለት ነው። ሶ በጣም ብዙ አማራጭ አለ። ኮሜንት ሴክሽን ላይ ሄዳችሁ ሰዎች ልታመጡ ትችላላችሁ። ዩቲዩብ ላይ ሊሆን ይችላል። ብዙ የስራ ፍላጎት አለ። ስፔሻሊ አሁን ላይ እንደዚህ ኢዝሊ በቤታችን አክሰስ እያደረግን የምንጠቀመው ሴፍ ሆነን የምንሰራው የኦንላይን ስራ በጣም የብዙ ሰው ምርጫ ነው። ሶ ብዙ አይነት ቦታ ላይ ሄደን ኢንቫይት ማድረግ ብንችል የተሻለ ነው። ግን አብዛኞቻችን ምንድነው ብሌም ስናደርግ የማየው እዚሁ ቁጭ ብለን እንውላለን ረጅም ሰዓታችንን። ከዛ ልጅ አላገኘንም ወይ ኤጀንት ልጅ አልሰጠኝም የሚባል ህግ አለ። ሶ ኤጀንት እኮ ልጅ የመስጠት ግዴታ አንድሮበት አይደለም። ሁላችንም የየራሳችን ኃላፊነት ነው። አንድ ሰው ኤጀንት ሆኖ ሲወጣ ኃላፊነት ተቀብሎ ነው የሚወጣው። ራሴን ችዬ ልሰራ ነው ብሎ ነው። ሶ ግን እዛ ጋር እንደ ኤጀንት ወይም እንደ ቲም ወርክ መኖር ስላለበት ሰፖርት መደረግ ስላለባችሁ ብቻ ነው አንድ ኤጀንታችሁ እናንተን ሰፖርት ለማድረግ ልጅ ፈላልጎ ሊሰጣችሁ የሚችለው እንጂ ግዴታው አይደለም። ሶ ኤጀንቴ ልጅ ስላልሰጠኝ መስራት አልቻልኩም፣ ኤጀንቴ እያሰራችኝ አይደለም የሚል ሪዝን ተቀባይነት የለውም። እኔ ለምሳሌ መጀመሪያ ኤጀንቴ ሸረፍ ጋር እዚህ ፕላትፎርም ከመጣው በሶስተኛው ቀን ኤጀንት የሆንኩት። ከሆንኩ በኋላ ግን ማክሲመም 5 ቀን የቆየሁት እዚህ እንትና ሶሪ ስልክ ገብቶብኝ ነው። ሶ እዚህ ኤጀንቴ ጋር ለኤጀንት ኮንኩኝ በኋላ ለ5 ቀን ነው እዚህ ቤቴ የተቀመጥኩኝ። 5 ቀን ከሆነኝ በኋላ ግን አልነበርኩም። ለአንድ ወር አልነበርኩም ማለት ፖፖ ላይ ነበርኩኝ። አባቴ ቤት ግን ኤጀንቴ ቤት መጥቼ አላውቅም። ለምን ነበረ? የራሴን ቲም የራሴን ኔትወርክ ለመስራት።
ምክንያቱም እሱ ጋር መጥቼ በመቀመጥ ሌላ የተለየ የማገኘው ነገር የለም። እውቀት ነበር የሚያስፈልገኝ የመጀመሪያው እዚህ ፕላትፎርም ላይ ሰክሰስፉል ለመሆን ይሄን ፕላትፎርም ሙሉ በሙሉ አንደርስታንድ ማድረግ ነው። እያንዳንዷን ዲቴል ማወቅ አለባችሁ። እዚህ ላይ ደግሞ ብዙ ኢንፎርሜሽን የሚሰጣችሁ ቪዲዮዎች አሉ። አሁን ላይ በጣም ኢዚ እኮ ነው እውነት ለመስራትና ሞራል ያላችሁ ሰዎች ከሆናችሁ በጣም ብዙ አማራጭ አለ። ብዙ ኤጀንቶች አሉ በደንብ ከልባቸው ቁጭ ብለው በጣም ረጅም ሰዓት ማስረዳት የሚፈልጉ። ዩቲዩብ ላይ ብትገቡ እያንዳንዷ ዲቴል ስለ እያንዳንዷ ነገር በቂ የሆነ ኢንፎርሜሽን ማግኘት ትችላላችሁ። ይሄን ስላላወቅኩ ነው ማለት የለባችሁም። ገብታችሁ ጉግል ማድረግ ገብታችሁ ሰርች ማድረግ ትችላላችሁ። እንደውም ሸረፍን በዚህ አጋጣሚ ልናመሰግነው ይገባል። ስለ እያንዳንዱ ነገር ከበፊት ጀምሮ እዚህ ፕላትፎርም ላይ የመጣ ሰው የትኛውን ቤት ኤጀንት ብዙ ጊዜ ሪከመንድ ሲያደርግ የምታዩት የሸረፍን ቪዲዮዎች ነው። ምክንያቱም ስለማንኛውም ነገር ሰርቶ አስቀምጦላችኋል። ማወቅ የምትፈልጉትን ነገር ገብታችሁ በደንብ ጠይቃችሁ ኦር እዛ ገብታችሁ ዩቲዩብ ላይ ሸረፍ ሚዲያ የሚላለው ዩቲዩብ ቻናል ገብታችሁ እዛ ላይ እያንዳንዷን ነገር ማየት ትችላላችሁ። ኢቭን ለጀማሪዎች ማለት ነው። ኖርማሊ ግን አሁን ላይ ምንድነው ችግር እየሆነ ያለው የሆነ ስሙ ከጠፋ በኋላ ቅርብ ጊዜ በአንዳንድ ሰዎች ከዛ በኋላ ቲም ቢልድ ማድረግ የከበደን ሰዎች አለን። እሱ ነገር በምን መልኩ ነው የምንፈታው የሚለው ነገር ላይ መስራት አለብን። እሱ ነገር እንዴት ነው አሁን እኔ በቲም እየሰራው ያለሁት ብዙ አይነት ሰዎች ይኖራሉ እዚህ ፕላትፎርም ላይ። አንዳንድ ሰው ኖርማል እንደዚህ ተግባብቶ ከሰዎች ጋር አክቲቭ ሆኖ ሰዎችን አስመዝግቦ መስራት የማይችል ልጅ ይኖራል። ደግሞ በዛው ልክ ፈጣን ብዙ አማራጮችን ተጠቅሞ ኢንቫይት አድርጎ ሰዎችን ቲም ቢልድ ማድረግ የሚችል አይነት ሰው ይኖራል። ስለዚህ እዚህ ጋር ምንድነው ያለው አማራጭ አክቲቭ ናችሁ ልጆችን ኢንቫይት አድርጋችሁ መስራት የምትችሉ ሶርስ ማግኘት የምትችሉ አይነት ሰዎች ከሆናችሁ ሞር ኤጀንትነት ላይ ብትሰሩ በጣም አሪፍ ነው። እኔ ልጅ የመመዝገብ ኦር ከሰዎች ጋር ቶሎ ኮሙኒኬት አድርጌ እንደዚህ አይነት ነገር ላይ የመስራት ብቃቱ የለኝም ብላችሁ የምታስቡ ልጆች ደግሞ ኤስ አይድል ለሴቶች ኤስ አይድል የሚባል ፕሮግራም አለ። ለወንዶች ደግሞ ሮኬት ሆስት የሚባል ፕሮግራም አለ። ስሙ ነው እንጂ ልዩነቱ ስራው አንድ ነው። ያ ምንድነው ላይቭ ስትሪም ነው የምታደርጉት። ላይቭ ስትሪም እያደረጋችሁ የምትችሉትን ከሰዎች ጋር በመግባባት አክቲቭ በመሆን ጥሩ ነገሮችን በማሳየት ሰፖርት መደረግ እዛ ጋር ፒኬዎችን ጌሞችን በመጫወት ፑሽ መደረግ ነው። ያንን ለማድረግ መጀመሪያ ግን የሚያስፈልጓቸው ሪኳየርመንቶች ይኖራሉ። እነዛ ሪኳየርመንቶች ማሟላት ነው። እንደዚህ አይነት ፍላጎት ያላችሁ ልጆች ኢንፎርሜሽን ችግር አለ። ብዙ ጊዜ እዚህ ፕላትፎርም ላይ ያየሁት ከቲም ችግር አለ። ኢንፎርሜሽን በደንብ የማታገኙ ሰዎች አላችሁ። ያንን ኢንፎርሜሽን እኛ በጣም ዝግጁ ነን ለመስጠት። ስለዚህ ፍቃደኛ የሆነ ሰው በዚህ መልኩ መስራት ይችላል፣ በዚህ መልኩ ስኬታማ መሆን ይችላል። እዚህ ጋር ግን አንድ ነገር ልብ እንድትወልኝ የሚፈልገው ስታር ሆስት የሚባል ነገር አለ፣ ወይም ቋሚ ክፍያ የምታገኙበት በዚህ ፕላትፎርም። ያም የሆነው ግን የራሱ የሆነ ኢንቨስት የምታደርጉት ነገር ሊኖር ይችላል፣ ኦር ደግሞ ሰፖርት የሚያደርጋችሁ ሰዎች ሊኖራችሁ ግድ ይላል። ያንን ነገር ማድረግ የምትችሉ መስራት የምትፈልጉ ልጆች ካላችሁ በደንብ ኮሙኒኬት ማድረግ እንችላለን። እኔ ጋር አሁን እኔ ፋሚሊ ላይ ያሉ ልጆች አሉ። ለምሳሌ አሁን ብዙ አረብ ሀገር ላይ ያሉ ልጆች አሉ። መስራት በጣም ይፈልጋሉ ፖፕ ላይ፣ ግን ጊዜ የላቸውም። በጣም ረጅም ሰዓት ስራ ነው የሚሆኑት። የሚያገኟትን 1 ሰዓት 2 ሰዓት ወይም 3 ሰዓት ነው መጠቀም ይፈልጉት። ያንም ነገር እንዴት ነው ልጠቀምበት የምችለው? እኔ ሰዓት የለኝም፣ ጊዜ የለኝም፣ ግን ስራውን በጣም መስራት እፈልጋለሁ፣ ከጎን ሌላ ኢንካም እንዲኖረኝ ይፈልጋለሁ ይሉናል። ያንን በምን መልኩ እናሰራቸዋለን? ወደ ስታር ሆስት ሆነው እንዲሰሩ እናደርጋቸዋለን። ስታር ሆስት ሆናችሁ ቋሚ ተከፋይ ሆናችሁ መስራት የምትፈልጉ አይነት ልጆች ካላችሁ እኛን ኮሙኒኬት ማድረግ ትችላላችሁ። ምክንያቱም ሁሉም ሰው ግዴታ ኤጀንት ሆነ ስራ የሚባል ህግ የለም፣ ግዴታ ኤሳይደር ሆነ ስራ የሚባል ህግ የለም። እንደተመቸው ሊሰራ ይችላል። እናንተም እዚህ ጋር ቢዚ የምትሆኑ ከሆነ በቀላሉ ሰው ማግኘት የማትችሉ ኢንቫይት አድርጋችሁ ኔትወርክ ቢውልድ ማድረግ የማትችሉ ከበደን ብላችሁ የምታስቡ ልጆች ወደ ስታር ሆስት መታችሁ ኤሳይደር ሆናችሁ የምትሰሩበትን ሁኔታ ማመቻቸት አለባችሁ። ያን ደግሞ በመጠየቅ ነው ማወቅ የምትችሉት። ይሄ አዌርነስ አልነበረም። አሁን እዚህ ፕላትፎርም ላይ ብዙ ጊዜ ስለሌለ ሞር ኤጀንትነት ላይ ብቻ ፎከስ ተደርጎ ስለሚሰራ ይሄ ኢንፎርሜሽን ስለሌለ ብዙ ሰዎች እየተጠቀማችሁበት አይደለም። በዚህ መልኩ ግን ተጠቃሚ መሆን ትችላላችሁ። እና አሁን እኔ ቲም ላይ በዛ መልኩ የሚጠቀሙ ብዙ ልጆች አሉ። ማዳም ቤቱ ነው ስራ በጣም ብዙ ጊዜያቸውን ስራ ላይ ተቀምጠው
ጊዜ ሳይኖራቸው ነገር ግን ባገኛት አጋጣሚ 1 ሰዓትና 2 ሰዓታቸውን በእንደዚህ ኤሳይደል ሆነው ወንዶችም ሮኬት ወስደው በጣም እየተጠቀሙበት ያሉ ልጆች አሉ። ሶ በዛ መልኩ መስራት እንችላለን ብዬ አስባለሁ። በዚህ መልኩ መስራት እንፈልጉ ልጆች እኛን ኮሙኒኬት ማድረግ ትችላላችሁ። ሰዓት እየሄደ ስለሆነ በጣም እንዳላበዛባችሁ በጣም አመሰግናለሁ። ሸረፍ እሺ ቴንክ ዩ በጣም ወስዋ እናመሰግናለን። ያው በቅርቡ ደግሞ አሪፍ ደረጃ ላይ ደርሰው ከማገኛቸው ሰዎች አንዱ መካከል እሱ ነው። ያው በጣም ይለፋል ከምላችሁ በላይ ጎበዝ ልጅ ነው። ስለ ኤሳይዶል ስለ ሮኬት ውስጥ ምናምን በጣም ከምላችሁ በላይ ዲቴል ገብቶ የሚያይ ሰው ነውና ስታር ሆስት ኤሳይዶልን መዝገብ የምትፈልጉ ልጆች ካላችሁ ስለ ስታር ሆስትም አሁን አዲስ ነገር ነው እነሱ አብሶ ደግሞ አንዳንድ ልጆች ያላችሁ በቃ ኢንቨስተር መሆን የምትፈልጉ ልጆች ሌላ ስራ ላይ አሁን ምሳሌ መርካቶ ብትገቡ የሆነ ኢንቨስት አድርጋችሁ የሆነ ነገር ኢንቨስት አድርጋለህ ሱቅ ላይ የሆነ ደረጃ ትደርሳለህ። እንደዚህ አይነት ነገር የሚፈልግ ሰው አለና ካላችሁ ያው ስታር ሆስት የሚባል ነገር አለ። ጀስት እሱን አመለካከቱን ያለውን ነገር ወደ ውስጥ ገባ ብላችሁ አይታችሁ በውስጥ አውሩትና መስራት ትችላላችሁ። ስለዚህ በቻላችሁት ኤሳይዶልና ሮኬት ውስጥ ላይ የምትፈልጉ እውቀት ማንኛውንም የምትፈልጉ እውቀት ከሱ መውሰድ ትችላላችሁ ልላችሁ ፈልጌ ነው። እሺ አንድ መልእክት አስተላልፍና ከዛ በኋላ ወደ አብደላና ሀረና እናልፋለን። ትንሽ ዘና እንድንል እንደስሙ ትኬቱን አደራችሁ ደግሜ የተናገርኩት ትኬቱን አደራችሁን። ይሄ ሁላ ነገር ከዚህ በኋላ ያለው ነገር ሊስተካከል የሚችለው ይሄ ፕሮግራም ከተሳካ ነው። ያው ፕሮግራሙ አንዴ ልናገር፣ ፕሮፋይሉን ተመልከቱት። ፕሮፋይሉ ላይ ተመልከቱ። የኪነ ጥበብና የትውውቅ ቀን ነው የሚለው ሐሙስ የአሁኑ ሐሙስ ሚያዝያ 30 ፕሮግራሙ ይካሄዳል። እዛ ፕሮግራም ላይ በጣም ብዙ ሚዲያዎች ይገኛሉ። ዋናዎቹ አብሶ ደግሞ ያው ምን ያላካተትኩ ኤዲት ያደረኩት እኔ ነኝና ያላካተትኳቸው ፕሮግራሞች እንትኖች አሉ፣ ሚዲያዎች አሉ። እነሱ ይገኛሉና በሚዲያ ሽፋን ይሄ የጠፋውን ስማችን ማስመለስ መቻል አለብን። ታውቃላችሁ በሚዲያ ሽፋን ነው ይሄ ሁላ ነገር በጣም ብዙ ሰው እየተቸገረበት ያለበት ነገር ከሆነ ፕሮግራም በኋላ ከሆነ ሰዓት በኋላ የፖፖን አመለካከት ቀየሩትና አዲስ የሚገባ ሰው ጥሩ አመለካከት እያመጣ ሳልሄደ ፖፕ መንቀሳቀስ አልቻለም ነበር የሆነ ሰዓት ድረስ እና ፈተና የሆነብን ይሄ ነገር ነውና አሁን ላይ ይሄ ፕሮግራም ተሳክቶ አሪፍ ፕሮግራም ሆኖ በሚዲያ የሚቀርብ ከሆነ የፖፖ ስም እንደ አዲስ ይነሳል። ይሄ ሆነ ማለት በጣም ብዙ ሰዎች ይመጣሉ ማለት ነው። የመጀመሪያው ድባብ ይመለሳል። ስለዚህ በቻላችሁት እዛ ፕሮፋይል ላዩት ትኬቱን አለ፣ ትኬቱን ቁረጡ። 50,000 100,000 200,000 ነው። በቻላችሁት እንደዚህ ሌቭላችሁ ከፍ ያለ ደግሞ ኮይን ለእናንተ ቀላል የሆናችሁ ልጆች ደግሞ ለአንድ ሰው ለሁለት ሰው ለሶስት ሰው ቁረጡ ከስራችሁ ለሚገኙ ሰዎች። እንደዚሁ ደግሞ ስፖንሰር መሆን ፈልጉ ሰዎች ካላችሁ የማታውቁ ሰው ውጭ ያላችሁ ከምንም በላይ አማኒ ሲናገሩ ነበር። አሁን በጣም ብዙ እህቶችና ወንድሞች አላችሁ ውጭ ያላችሁ ኢትዮጵያ ላይ መገኘት የማትችሉ እናንተ በእናንተ ስም የሆኑ ሰዎችን ለማስገባት ሞክሩ። ትኬት ቁረጡላችሁ። ትልቅ ነገር ነው። ትኬቱ ሲቆረጥ አሁን ትርፍ ነገር ወይ ይሄ የፋሚሊ ስራ አይደለም፣ የእንትና ፋሚሊ አይደለም፣ ፕሮግራሙን አዘጋጅቶ እሱ ምናምን አይደለም። ይሄ የፖፕ ነው የተዘጋጀው በፖፕ ዙሪያ ነው። ስለዚህ ፋሚሊ ምናምን ሳይለየው ሁላችሁም ይሄን ነገር ብታደርጉ። ትናንትና ችግሩ ሲመጣ የሁላችንም ቤት ነው ያንኳኩ። ሸረፈዲን አላለም፣ አማኒ አላለም፣ እንትና አላለም። ሁሉንም ሰው ነው የመጣው። ብዙ ልጆቻችን ናቸው ኦፍላይን የሆኑት። ነገም ፖፕ ተነቃቅቶ እንደ አዲስ ሚዲያ ሽፋን ምናምን ተደርጎ እንደ አዲስ ቢጀመር የሚመጣው የሁላችንም ቤት ላይ የሚቆረቆረው። በጣም ብዙ ልጆች እንደ አዲስ መምጣት ይጀምራሉ። ያቋረጡበት ልጆች እንደገና ይመጣሉ ምናምን። ስለዚህ በቻላችሁት ይህን ፕሮግራም ለማሳካት ሞክሩ። ፕሮፋይል ከማድረግ ትኬት ከማስቆረጥ የተለያየ ነገር በማድረግ ነው አደራችሁን። ወደ እኔ ይህ ትልቅ ነገር ስለሆነ አብደላ ሚውታርክ። እሺ እንለፍና ወደ ፕሮግራሙ እንለፍና ቅዳሜ አንድ ፕሮግራም አለ። እዚህ ጋር ፕሮፋይሉን እዩት። ያው ፖፕን እየተነጋገርን ያለ ነው። ይሄ ኤጀንሲ ሌቭል ወይ ኤጀንሲ ስራ ሂዶ የሚያልቅ ነገር ነው፣ ወይም ደግሞ የሆነ ሰዓት ላይ ከፍ ዝቅ የሚል ነገር ነው እና ፖፕን ወደፊት አላማችን ማድረግ ያለብን ታለንት ቦታን ለማድረግ ይሄ ጊፍተሮችን የምንስብበት
ሃይማኖተኛ ነገር ሊሆን ይችላል፣ አርት የተባለ ነገራቶችን ሊሆን ይችላል። ማቅረቢያ ቦታ በሚደረግበት ሰዓት ጊፍተሮች የመሳብ አቅም አላቸው እና ብዙ ዙሪያ አብደላና ረምላ አሉ። ትንሽ ፈታ ያደርጉናል። ብዙ እናንተ ጋር መክሊት ያለ አርታችሁ ይሄ የሆነ ወይም ደግሞ ታለንትድ የሆናችሁ ልጆች እነሱ ጋር ኮንታክት በማድረግ እንደዚህ አይነት ፕሮግራሞች ላይ እንድትሳተፉ መሆን ትችላላችሁ። አብደላና ረምላ አሉ እዚህ ጋር። ያው አብደላና ረምላ የተዘጋጀ ፕሮፋይል ነው። እዩት። ፕሮፋይሉ ለቅዳሜ ነው። ቅዳሜ እነሱ ቤት ሁላችንም ገብተን ያንን ፕሮግራም እንታደማለን። ግን አሁን ዛሬ ሃይላይቱ ከላይ ያለውን ነገር ድባቡን ዝም ብሎ ያሳዩናል። እነሱ ቤት ሄደን የምንሳተፍ ይሆናል። ማን ይወጣው? አብዱላን ይወጣው? ሀያት ሳበው እስኪ አብዱላ ዑመር የሆነ ሰዓት ባይዘው ግን ስናገር ነበረ። ሰምታችሁ ይሆናል። መጀመሪያ አካባቢ አለህ እንዴ አብዱላ? ረምላ ብቻ አይደለም። አዎ አለህ በል የብርጓል የለችም። ወይ የጫኝ ነው ድምፅ ነው ባሁት ወገንኒ እስቲ ደግነሽ ወይ ደግነኛ አንተ ዋለህ እንዴ አለሽ አለሁኛ አቦ ደህና ነሽ ወይ? ደህና ነሽ? የኔ አንገት ደህና ነኝ። አንተ ዋዬ እንዲያው ጉድ እኔ እኮ ቀደም ድምጡን ሰማሁ እንዴ ብዬ ልቤ ድንግጥ አለብኝ። ጉድ እንዲያው ዘልቀሃል እንዴ? ይሄን መንደር ታየዋለህ? እንዲያው ዲያፍንታም የሆነ ሞባይል ይዞ ድምጡን አንዴ ይወጣዋል አንዴ ይሰልበዋል። ሪዲያ ኧረ መቀኝነቱ ሐሲድ ያ እንዴ የፍቅር መዓስ የሆነ ጉዲ ነው። አንተዋ ድምፅህን ሰለበው እኮ እንደምነሽ እንዴው ተሸንቶ እንዴው ደህና ሰንብተሻል ወይ? እንዴው ደህና ነኝ። እንዴው ሰሞኑን አንተው እንዴው ምች ደቁሰኛል ብታይ እንዴው የጨረቃ ምች፣ የጣይ ምች፣ እንዴው የነፋስ ምች አልቀረም። እንዴው ደቆሰኝ ብታይ እንዴው መቸለት ባናቴ እንዴው ጥልቆ ይዞ ሲከተክተኝ ዋለ። አሁን ለሱ ዲያማ ከሲያነሽት አድርጌ ያሸተትኩ ጊዜ እሱ ገለል ሲልልኝ ደግሞ በጀርባዬ እናቴዋ መጋዙን ይዞ መጣለሃ። መጋዙን ይዞ መጣ። እንዴው ገዘገዘኝ። እንዴው ፈለጠኝ። አረ የምቹን ነገር ተወውን። የምች ሊገለኝ ነው። እንዴው ይሄ በምንድን ነው የሚለቀው? አንተዋ እንዴው በሁሉም ነው። እኔ ባለፈው ራሱ የፍየል ጨቅላ እያረጋግጦ ገሎብኝ እሷን ሬሳን ዘፋዘፍ ይቀብራለሁ ብዬ በጀርባ በኩል እዚህ በጓሮ ስሄድ አናቴን ብሎ ምች እንትን ብሎ እንዴው ምናምኑን ታጥኘን የዳንኩት አንቺው እንዴው ታይ እንዴት ነሽ አቦ? አረ እንዴው አልሐምዱሊላህ እንዴው እንዴት ነህ ከቶ? አረ ጉዲ ነው አንተዋ። እንዴው ይሄ ቦቦ የማያገናኘው የለም። ጉዲ ነው። አዎ ቦቦ የኪስ ምች እያራገፈ ነው አሉ አንቺ። እቴው አሁን የኪስ ምች ሀልቁ ሁላ የኪስ ምች መጥቶት ይህ ቦቦ ላይ ተመጣ በኋላ አንዲ ጣፉ እያለ የኪስ ምችን አስወግዴው። ቡዲያ ገባበት። ቡዲያ ገባበት። ሐሲድ ያው አይጠቀሟቸው መረግ አሁን ታያኳ ሐሙስ ወዳጅ ያዘጋጁ። ሐሙስ አዲስ አበባ አሉ። አዲስ አበባ የሴትም የወንድም ወዳጃ ተዘጋጅቷል። በዱአ ይሄንን መኛ የገባ ሁላ ሐሲድ ዲራሹን ሊያጠፉት ነው። አርካባስ ሊመታ ነው። አልሰማህም እንዴ አንተ? ማጋን አንተ ወይ አይ ጉድ! እንዲው የዚህ ሰውዬ ኔትወርክ እኮ እንዲው ምን እንደነካው አላቅም። እንዲው ብቻ ግን እንዲው መቼም ድምጤን ተሰማኸኝ። አሁን
ድንገት ይመጣና ዋጥ ያደርገኛል። አንቺ ድሮም ዲያፍንታም ነው እኮ ሞይባልህ አልቀይር ብለህ ነው። ሰው ተኪስ ምች ተዲያነ ምን አልሞይባሉን እንኳ ቢቀይር ሬዲያ እስቲ እንዲያው ይሄንን ቦቦ የሚባል ነገር እስቲ እንዲያው እንከታርገሽ እስቲ እንከታርገሽ አስረዱኝ እስቲ እንዲያው እችን ተልካሻ ሞባይል ወዲያ ወርውሬ እንዲያው ይህናውን ሸጋውን የሚያምረውን እሱን እንዲያው ቆንጆውን እንዲገዛ የሚዲያጠውን ስልክ ምገዛ ይህ ላይ ተበረታህ ነው። አሁን ባለፈው ማንን ትወቅስ ሰማሁ? የጀንቴ አሰራ የጀንቴ አታስተምር የጀንቴ አንተ ተየጀንተ ራስ አወርድም እንዴ? እዛ ዩቲዩብ ላይ ገብተህ ሸረፍ ሚዲያ ብለህ ሰርች ብታረግ ተሐስተበ እንዲው በደንብ አድርጎ ፍጥረቅረቅ አርጎ ጥፎ አስረድቶታል። እዛ ግብት ብለህ ንብብ እንደገና በየቤቱ እየገባህ ጥያቄ ብትጠይቅ ታገኛለህ። ግን አንተ ምንድን ነው የጀንት ወቀሳ የጀንት ምን ያርግ? አንዴ እኮ ለሰነፍ አይሆንም ሁሉም ነገር በራስህ ስትበራታ ነው። አሁን እኔ የምልህ ነገር ፋይርወርክም አሯሩጠህ ኮይንም ለቅመህ ይችንም ላኪ ወቅቷን ተጣራይበት ቤት እየሄድክ እየለቀምክ እንደገና እነ ጉዝጉዝን እነ ብርዘገንን ኑ ግቡ እያልክ እየገተትክ እያመጣህ ለ3 ሰዓት እዚህ የጎለትካቸው ጊዜ እንዲህ ያለ መኪና ይዘህ መላወስ ትችላለህ። ተላወስ ነው የተባለው። እቺ ቆንጆይቷ መኪና እኮ አገኛለሁ። እሷን ቀርቶ ቅድም አላየኸውም እንዴ? በዳይኖሰርም ትመጣለህ። አይገኘ እንዲያው ሁሉም ሞልቷል። አቦ ብቻ ለሰራ ነው ታዲያ ላወጋ አይደለም ለሰራ ነው። ታሰራ ሆግ ብቻ ቆይማ ዝም በይ መጀመሪያ ይችን ስልክ ልቀይራትና ከዛ በኋላ በዳይኖሰሩ እመጣለሁኝ። ኔትወርኩም እያስቸገረ ነው አሁን ሸበካም የለም። እንዲያው ይሄ ልጅም አዲን የሚባለውም ምን እንደገለጠን የሞባይል ላይ ቀርቷል። ቀርሞ አልሰካም። የኔትወርክ ጉዳይ ዛሬ አልሰካም። አንቺው ችግር የለውም እንኳን ዘለቅኳን ነው መዝለቅህ ነው። እኔም ደግሞ እንዲያው እዚህ ላሉትም ለመንደራችንም ሰው አሁን ከስባለ ሰሞኑን እርሻ ተወረድን እያንዳንዱ ሰው ቦቦ እንዲጠቀም እናገራለሁ። እንዲያው ደግሞ አሙስ ወዲያጃ ላይ ሁሉም እንዲዘልቅ ነው የምነግረው። አሙስ ወዲያጃ ላይ አዲስ አበባ ነው አሉ። አዲስ አበባ ነው ፕሮግራሙ የተዘጋጀው። ማን ሆቴል አሉት? አንተዋ ሆነ ሆቴል ነው አሉ ፕሮግራሙ። ሀልቁ ሁላ የቦቦ ማህበረሰብ በሙሉ ቢአይፒ አላሉ። እንዲያው በሚሊዮንም በ100,000 ነው ደግሞ በሚሊዮን አይደለም የሚገዛ በ100,000 ገዝተው ካርድ እንዲገቡ ለመንደሬው ሰው ሁላ ነግሬ ፕሮግራሙ እንገናኛለን። ባሪያንም ሽጬ ቢሆን እመጣለሁ እንጂ አልቀርም። አይቀርም። እኔ አይችን ሞይ ባላለችኝ እሷን ጆሮ ግንዷን ብዬ ነው የምሄደው። የለም በሬን እሸጣለሁ ነው። አህያውን ልሽጠው አንቺ ነገሩ አህያውን ሽጠው በሬውን ሽጥና ለእኔም ለጎረቤቶችህም ይሄንን ካርዱን ግዛና እንገባለን፣ እዛ እንገናኛለን። እንግዲህ መርሐባ አንቺ ታያ አገር ምድሩ ሁሉ ሰላም ነው? ደህና ናችሁ እናንተ? ወንዙ ሁሉ አዝመራው ይዟል ዘንድሮ? ሐምድላህ እምር እንዲህ አለብን። ምን አለብን ብለህ ነው? ዝናቡም ይኸው ጣለልን፣ መሬቱም ርሶልን አልሐምዱሊላህ። ደግሞ አሁን ፕሮግራሙ ትንገናኝ በደንብ እናወጋለን። አንቱም ወይ ባልሁ አንድ አቀስታ አንድ እንትና እያለ ነው እየሰማኸኝም አይደለ? እንደዋወላለን። ደግማ አይደል አንተው? አረ ደግ ነው። ያየሸቱ ሚስት እርጉዟ ወልድ ያለች አሉ። እሷን መተሽ ተዘይሪያለሽ። እንግዲህ ሀያ ከይር ያገናኘን የአላህ መዓ ሰላማ። ደግ የእንትና ሚስት ደግሞ እንደው የዲመግልገል ይመስል መውለድ ያታባራ። እንደው ለሷ ገንዘቤን ስሰመን ወሬ ነው ቦቦ አስገብቼ ገላግላታለሁ። በቻው ደግሽ ሰላም ሁን። አረክ
ሰቦልድ አየ ቻው ሰላም አለይኩም ጊፍተሮች የት ናቸው? ማማጣ ሆዴ አመኝ ወላሂ ራሴ አመኝ። ሆዴንማ ተውት ነፈርኩኝ። ማማጣ እንትን ዘግቼዋለሁ መሰለህ። ቆይ እንግዲህ ምኛም አለን እኮ ታለኝ እንደምን ነሽ ግን እንደው ባለፈው አይቼሽ እንደው ቀልቤ ታንቺው ዘልቆ ቀረ እኮ ታለ እንደምን ነሽ? ደህና ነኝ። አንተው ወዴት ነህ አንተስ? ወዴት ነው እኮ ነው እንደው ሆዴን ፍርጥርጥ ቁርጥርጥ እንደው በቃ ያላረገኝ የለ እንደው ወደ ታች እንደው ወደ ላይ እንደው በቃ በናፍቆት እኮ አረርኩ አንቺው። አይዞህ ይሄ ወሬዛ እንቆርጥልሃለን። እንዲህ ይሄ እኮ እንትን መጋኛ ነው። የወሬዛ እንቆርጥልሃለን። እሱን እሽት አድርገህ ባወል ቡና የጠጣኸው ጊዜ ይታረቀሃል። እሺ እንደው እሷን መድኃኒት ብትሰጪኝ የባለፈዋን መድኃኒት እንደወረዝቅኝማ ታለሚ እንደው የባለፈዋን አልሰማሽም? የባለፈዋን አንድ ግጥሟን አንድ ባናታችን እስኪ እንደው የባለፈዋን እንደው ታለሚ የግስቲ ቆይማ በይ ስልኬ በጀርባ ልውጣና ቆይማ ስለ ፋየር ወርክ ልበልላችሁ። ፋየር ወርክ ቡና ለመጠራት ቪአይፒ ገዝቼ እንከራተት ጀመር በየዘመዶቼ የኔ ርችት መውደድ ፍጡም አይወራ ሰርግ ቤት ቢተኮስ ልበር እንዲያሞራ ፋየር ወርክ ሲመጣ ዲህና ተቀምጬ መሮጥ ሆነ አዳሬ ሁሉን አቋርጬ ቁም ነገር ለማውራት አልቻልኩም ረግቼ በርችቱ ፍቅር ቀለጥኩኝ ጓዶቼ። እስቲ መላበሉኝ ቅልውጥ ያለመዴ እንደምን ይረጋል ሀብታም በመኪናው ሌላው በሳይክሉ ሂዶ ይፈልጋል። እኔም ማለቦቦ መልእክት አድርሱልኝ ያለው በግል ጀት ያኛው በመኪና ፈጥኖ እየደረሰ ሳይክልም የገዛ በአቅሙ ተሯሩጦ እየገሰገሰ ለኛ ለእግረኛዎች ከርተት የሚል አንድ ሰው ሰርታችሁ በየፋየር ወርኩ ላኩልን ባካችሁ። ባይሆን በመኪና ድንገት እንዲያንገጭ ትራፊክም ይኑር ከ30 በላይ የሚነዱትን ቀጭ። እነሱ በሐመር እየፈረጠጡ አደራ እንዲያይድጡን ሲገቡ ሲወጡ ደሞ በሄድንበት ወተን እንዲያንቀር ይሄን አስቤን ነው እንዲያትሰኙ ቅር። ዓለም አቀፍ ቅልውጥ ባህር ቆርጦ ጸበል እንግዲህ መድብን ፋየር ወርክ ሲተኮስልን እንዲያው አንተዋ እቺን እየጣፍኩኝ እንዲያው ትንሽዬ እንዲያው ቢዚ ሆንኩኝ በሩጫ ያን ሰሞን እንዲያው ሽኩራን እንዲያው ጊፍተር ወይ እንዲያው ሽኩራን እኔ እንዲያው ሌላ አለም የት ሄዶ ነው ያኛው ማማጣ እንዲያው ማማጣ እንዲያው እኔ እኮ ለቦቦ እንዲያደርሱልኝ ነው እንዲያው እግረኛ እንዲያው ቢያቀላቀሉልን ብዬ እዚህ መኪናው ጋር እንዲያው እግረኛ ይሄ ኪሱ ባዶውን በእግሩ ቢልኩት ጥሩ ነበር። እኮ ነው ማማጣ ለዛም እኮ ነው አቦል ተጠርቼ አባባሏ በቃ ተመችቶኛል። ጀግና ነሽ ግን እግዚአብሔርን ጀግና ነሽ እንዴ! ፋየር ወርክን በዚህ መልኩ ታብራራዋለች ብዬ አላሰብኩም። ሸረፍ ያብራራችበትን መንገድ አይተዋለሽ? ፋየር ወርክን አቦል መጠራቷን ረምዳለማ የፖፕ ድምቀት ናለች። ለሐሙሱ ፕሮግራም ደግሞ ለየት ያለ አዘጋጅቻለሁ። ኢንሻአላህ እንትን ይበልና ይላካል። እነሱ ቤት ፕሮፋይሏን የእሷ የለበሰችውን ሐሙስ እሷ ቤት ላይ ፕሮግራም አለ። እሷ ቤትና ደላ ቤት ላይ እንትን ቅዳሜ ማለት ነው። ቅዳሜ ሁላችንም አንድ ጊዜ ላይቭ እንገባለን። እዛው እንገባለን። ግድ ነው ፕሮግራሙ ላይ
ዩቲዩብ በጣም ለማንኛውም ግን ታለንትድ መሆን ያው ያላችሁን ታለንት እያየሁ ነበር። አሁን እዚህ ኮሜንት እያየሁ ነበር። እኔም አስገባኝና ላወራቸው ምናምን ነገር አለ እኮ እናንተ ጋር አለ፣ ግን አውጥታችሁ ማሳየት እንድትችሉ ነው። ታለንታችሁን እንድታሳዩ ነው። እሷንም የጋበዝኳት ዛሬ እና ጥሩ ለማለት ስለፈለግኩ ነው እነሱን የጋበዝኳቸው። ቴንኪው በጣም እናመሰግናለን። ሸረፍት እዚህ ላል የሆነ ሰዓት ላይ የማሲንቆ ናይት ቴንኪው በጣም የማሲንቆ ናይት ላዘጋጅ የሆነ ነገር ላርግ ምናምን እያወራው እንደዚህ ነገር እያልኩ ከሰማኸኝ የሆነ ሰዓት ላይ እንደዚህ የሆነ ልጅ ማሲንቆ የሚችል ልጅ ምናምን ተዋውቀን እሱ እንዲገጥም እኛ ከስር እየገባን ምናምን እንድንሰጠው እንደሱ አይነት ሁላ እንትን አስቤ ነበር እና አጋጣሚ ሆኖ ልጁ ምንም አቬለብል ሊሆንልኝ አልቻለም፣ ሊገባልኝ አልቻለም። እና ኤኒዌይስ በብዙ አማራጮች መጠቀም እንችላለን። ገና ያልተሰራበት እንትን ነው፣ ያልተነካ ነው በጣም እኛ በጭልፋ አላገኘነውም። እንደ ህንዶቹ ሁሌ እናገራለሁ ይሄን ነገር፣ እንደ ባንግላዴሾቹ እንደ ፊሊፒኖቹ እኛ ገና በጭልፋ አላገኘነውም። እነሱ በደንብ እየሰሩበት ነው። የሆነች ጎርፍ መጣች እሷ ይዛንልም፣ የሆነች ጎርፍ መጣች እሷ ይዛንልም እንድትል አያስፈልግም። የመጣው ጎርፍ ሁሉ አይውሰዳችሁ። በሆነ በጣም የሆነ ቤዝመንት ያስፈልጋችኋል፣ ወይ ደግሞ ትረስት በልባችሁና በእናንተ መኑ። ማንም እዚህ ፊት ለፊት እንደዚህ በካሜራ ስላየኝ ወይ የሆነ ደግሞ እንደዚህ ፊቴን ስካን ስላነሳኝ ኢሉሚናቲ ነኝ ማለት ኦልሞስት የሆነ ነገር ነኝ ማለት እንደዚህ አታስቡ። እንደዚህ አይነት ነገር እና ፕላትፎርም ነው፣ ኢስ ማርኬቲንግ ነው። ወጠራችሁ ስሩ፣ በርቱ ልላችሁ እወዳለሁ። ሸረፍዬ በጣም ቴንኪው። በጣም አማኔ ጋር ያው ኮሜንት ላይ ብዙ መልዕክት ያስተላለፈ ነው። ከኮሜንቶቹ መካከል ግን ትልቁ መልዕክት ፖፕ 70% መዝናኛ 30% ደግሞ ኤጀንሲ ላይ እንዲሆን ነው መስራት ያለብን። እስከዛሬ የነበረው አካሄዳችን 70%ን ኤጀንሲ ላይ 30%ን ፖፕ ላይ አድርገን ነበር። ብዙ ጊዜ እናገር ነበር መጀመሪያ አካባቢ ላይ የኤጀንሲ ሌቭል ያው ሄዶ እየቀዘቀዘ ይሄዳል። አይቋረጥም፣ መቆሚያ የለውም፣ ግን ሁል ጊዜ ባለበት አይሄድም ያልኩ ነገር ነበርና አሁን ላይ ደግሞ እንትኑን ይዘቱን ቀየር ለማድረግ እንሞክር ለማለት ነው። ቴንኪው በጣም ሞስ ሁላችሁንም አመሰግናለሁ። ፎሎ ካላደረጋችኋችሁ ፎሎ አድርጓቸው፣ ይጠቅማችኋል። እንደዚህ ሌቭላቸው ከፍ ያለ ሰው ስታገኙ ሌቭላቸው ማለት ይሄ በጌም ምናምን አድጎ አይደለም፣ ሰርተው እንደዚህ የተለወጡ ልጆች ጋር ስታገኙ ፎሎ አድርጉ። እኔ በሌቭል 5 ሌቭል 6 በነበርኩበት ሰዓት የትም ቦታ አታገኙኝ። ወይ ናፊ ቤት ወይ አሊ ቤት ወይ ምናምን እንደዚህ ሙሄ ቤት ምናምን ትላልቅ ኤጀንሲዎች ጋር ነበር የምውለው። በቃ መስማት የምፈልገው ጥሩ የሆኑ ሀሳቦች ኢነርጂ እንዲያደርገኝ ማለት ነው። እና ዝም ብሎ ሳይሰሩ ገና ሌቭል 1 ሌቭል 5 ምናምን ሆነው ምንም አይነት እንቅስቃሴ ሳያደርጉ ሌቭሉ ሳይሆን ማታ የሚያደርጉ ምንም አይነት እንቅስቃሴ ሳያደርጉ ስለ ፖፕ መጥፎ የሚያወሯችሁ ልጆች ጋር አትዋሉ። በቻላችሁ ጥሩ ሰው ጋር ሌቭላቸው ከፍ ያለ ሰዎች ሱፐር የገቡ በጣም የለፉ ሱፐር የገቡ ምናምን እንደዚህ በደንብ የሚለፉ ልጆች ጋር እነዚህ ልጆች ጋር ስትውሉ ግን ዝም ብላችሁ ገብታችሁ ስወጡ የሆነ ኤነርጂ አግኝታችሁ ትወጣላችሁ። ስለዚህ በቻላችሁት እንደዚህ አይነት ሰዎች ስታገኙ ፎሎ አድርጋችሁ እነሱ ጋር ለመዋል ላይቭ ሲገቡ እነሱ ጋር ለመሄድ ምንም ነገር ባታረጉ ለራሱ እኔ አንዳንዴ ላይቭ ባልገባ ለራሱ ዝም ብዬ ሙሄ ቤት ምናምን ገብቼ እቀመጣለሁ። ዝም ብዬ ሲያወራ እሰማለሁ ምናምን። በዛ ሰዓት የሆነ ሞቲቬት የሚያደርጋችሁ ንግግር ትሰማላችሁ። ዝም ብሎ ይሄ ስለ ፖፕ መጥፎ ሀሳብ የሚያወራ ቤት ከኋላችሁ እናንተም መጥፎ ሀሳብ ተቀብላችሁ የመጡት። ስለዚህ በቻላችሁት ፎሎ አድርጋቸው፣ በውስጥ አውሯቸው። አብሶ ስለ ኢሳይዶ ስለ ሮኬት ውስጥ ነው የምፈልጉ ልጆች ካላችሁ አውሯቸው። በደንብ አድርገው ይነግሯችኋል፣ ጋይድ ያደርጓችኋል። ፖፕ ከምን በላይ ረምላት ነቀዋለች ብዬ ነበር ያሰብኩት። መጥፎ እንትን የለውም፣ መጥፎ ኤነርጂ የለውም። በሄዳችሁበት ቦታ ሄዳችሁ ጥሩ ነገር ይዛችሁ ትመለሳላችሁ። ማለት ጋይድ ያደርጓችኋል። እንደ አንዳንድ ልጆች ካልሆኑ በስተቀር ጋይድ ያደርጓችኋል። ስለዚህ የእንትና ልጅ የፈለጋችሁት ልጅ ብትሆኑ ፎሎ አድርጓቸው፣ በደንብ አድርጎ ጋይድ ያደርጓችኋል። ሐሙስ እንደ ሐሙስን ፕሮግራም አደራችሁን። በጣም የተናገርኩ ነው፣ አንደበቴ እስከሚዘጋ የተናገርኩ ነው። አሁንም አደራ አንድ ነገር ልናገርና ልውረድ። አንድ ሰርፕራይዝ ልንገራችሁ።
ነው ይቅርባችሁ፣ ይቅርባችሁ። ይነገር እንዴ! እንዴት ነው የሚቀር ፕሮጀክት? አንድ ፕሮጀክት ልንገራችሁ ነበር። አንድ ፕሮጀክት አቋቁሞ ያለሁኝ እና አንድ ፕሮግራም ላይ ነበረ እኔ ግልጽ ላደርግ የፈለኩት። ያው እናንተ ሆዴ ያለው ነገር ታውቃላችሁ፣ ያልደበቅም እና አንድ ፕሮጀክት አቋቁሞ ያለሁኝ ሸረፍ ኤክስ ይባላል። ሸረፍ ኤክስ የሚባል ፕሮግራም አዘጋጅቻለሁኝ። አንድ ሶፍትዌር ዴቨሎፕመንት ላይ ነው የምንሰራው፣ በቲም ነው የምንሰራው እና ታውቃላችሁ አሁን ላይ ያለው ሁኔታ። እኔ አንድ እምነት አለ ባይዘው ግን ፖፕ ያስተማረኝ አንድ እምነት አለ። ሰው ብቻ በሆነበት ፊልድ ባለበት በፈለገበት ፊልድ ይሁን የሆነ ዲጂታል መሆን መቻል አለበት ብዬ አምናለሁ። እንደው መርካቶም ሁኔትም ቦታ አሁን ቴክኖሎጂ ጋር መገናኘት የመሰለ ነገር የለምና ሰዎች ከቴክኖሎጂ ጋር ባሉበት ፊልድ ያቀርባቸዋል ብዬ ያሰብኩትን ሀሳብ ደግሞ ተግብረዋለሁ። ወደ ተግባር አውርጄው ወደ መሬት አውርጄው ሶፍትዌር ዴቨሎፕመንት ላይ የሚሰሩ ልጆች ነበሩ። እነሱ ጋር በቲም በመሆን በአንድ ላይ ሸረፍ ኤክስ የሚባል አንድ ትልቅ ካምፓኒ አቋቁመናል። ድርጅቱ ያው የምንሰራው ምንድነው ሶፍትዌር ጋር የተያያዙ ነገራቶች ማለት ምሳሌ አፕ ሊሆን ይችላል፣ ቦት ሊሆን ይችላል። አሁልታ የሆነ አዲስ አበባ መጥቼ የሆነ ሐኪም ቤት አይቼ በጣም ተገርሜያለሁ ከምላችሁ በላይ ሙሉ ዲጂታል ነው። ሐኪም ቤቱ ሙሉ ዲጂታል ነገር ነው። ምንም ከወረቀት ጋር የምታያይዘው ነገር የምታነካካው ነገር የለም። ማለት ለእኔ ነው አዲስ የሆነብኝ፣ ለእናንተ ላይሆንባችሁ ይችላል። ልክ ትገባለህ፣ ካርድ የሚባል ነገር የለም። ሙሉ አለ በኮምፒውተር ያለቀ ነገር ነው። ሐኪም ቤት እንትኑ ዶክተሩ ጋር ትገናኛለህ፣ በኮምፒውተር የሚያልቅ ነገር ነው። መድኃኒት እንኳን ጽፎ አይሰጥህም፣ በኮምፒውተር ወደ እንትኑ ያስተላልፍልሃል። እዛው ሲስተሙ የተዘረጋ ነውና በጣም ተገረሙ ከምላችሁ በላይ እና በዛው ልክ ደግሞ ሐውልታ የመጀመሪያ ቀን አዲስ አበባ መጥቼ ነበርና መተን ሀልጋተን በጣም ብዙ ሰዓት ማታ ላይ በጣም ብዙ ቦታ ስንዞር ነበር፣ ማፕ እያየ ማለት ነውና እንደው አዲስ አበባ እንኳን እንደዚህ አይነት ሲስተም የለም። የምጠብቀውን ሲስተም አላገኘሁም። ልክ ማፕ ላይ ስትገቡ አይታችሁ ከሆነ ማፕ ላይ የሆነ ሆቴል ይላችኋል። ከዛ በኋላ ሆቴሉን ስትነኩት ምን የሚያስመርጣችሁ ማፑን ጀስት ያለበትን ቦታ ከመምረጦች የሚያስመርጥ ነገር አይኖርም። እኛ ግን አሁን እዛ ላይ የምንጨመርን መሰላችሁ ኪውአር ኮድ ይኖራል። ያንን ኪውአር ኮድ እስካን ስታደርገው ሀልጋቸውን ያለውን ሀልጋ እዛው እንትኑ ላይ ማለት ነው እዛው ዌብሳይት እዛው ላይ ሰርተንላቸው ያለውን ሀልጋ ስንት ቁጥር መያዝ እንደሚፈልጉ ለመቼ መያዝ እንደሚፈልጉ እዛው ላይ ቆርጠው ምናምን እዛው በቴሌብር ክፍያ ከፍለው ክፍያውን እዛው ዌብሳይት ላይ አስቀምጠው ለሰዎቹ ኮንታክት አድርገው ምናምን በሰን ስርዓቱ እንደዚህ አይነት ሲስተሞችን መዘርጋት። ንግድ ላይ አብሶ ንግድ ላይ ያላችሁ ልጆች መርካቶ ልትሆኑ ትችላላችሁ። ያላችሁን የዕቃ ዝርዝር ማምጣት ያለባችሁን ነገር ምናምን እንደዚህ ዌብሳይት ነገራቶች ጋር ስታያይዟቸው በጣም ነው ስራ የሚያቀልላችሁ እና ባላችሁበት ፊልድ ዲጂታል ለመሆን ሞክሩ። ሱቅም ሊኖራችሁ ይችላል፣ ምግብ ቤትም ሊኖራችሁ ይችላል። ምሳሌ ምግብ ቤቶች አሁን ልክ በሰው በመጣ ቁጥር ሜኑ የምግብ መዘርዘሪያ እንትኖች አሉ። እነሱን ከማቅረብ ኪውአር ኮድ አለ። እነዛ የምንሰራላችሁ እዚያችን ኮድ ሰውየው ገብቶ እስካን ያደርጋል። ሙሉ ዝርዝር አለ። የሚፈልገው ነገር መርጦ እዛው ላይ ሂሳብ አለ፣ እዛው ላይ ምናምን አለ፣ እዛው ላይ ያዛል፣ ይገላገላል። ስራ ነው እያቀለለ የምንሄደውና ሸረፍ ኤክስ ብዬ አቋቁሜዋለሁኝ። ስራም ገብተን 1 2 3 ስራዎችን እየሰራን እንገኛለን። የምትፈልጉ ሰዎች ካላችሁ ስልክ ሰጣችኋለሁ፣ ኮንታክት አድርጋችሁ ማሰራት ትችላላችሁ። ቦቶችን፣ እንትኖችን፣ አፖችን ብቻ ያላችሁበትን ፊልድ ቀለል ያደርግላችሁ። አብሶ ደግሞ ይሄ አሁን አይታችሁ ከሆነ የሆነ ቀበሌዎች ምናምን ላይ ስትገቡ ብለው ወረቀቱ በቃ ዝርክርክ ብሎ ፋይሉ ለጉር አንድ ሶፍትዌር እኮ ያንን እኮ አንድ ዌብሳይት ይጨርሷል። ሙሉ አንድ ክላስ ውስጥ ያለው ወረቀት በሙሉ አንድ ዌብሳይት ይይዛል እኮ። አንድ ፋይል አንዲት ፍላሽ ትይዛለች። ግን አለመዘመናችን እኛና በቻልነው ያንን ዘመናዊነትን ለማምጣት ብለን አቋቁመናል ይሄን ድርጅት። ስልጠናዎች ምናምን ወደፊት ደግሞ ያው ብዙ ነገሮችን እየሰራን እንሄዳለን።
አዲስ አበባ ከመጣሁኝ ያው እንትኖች ላይ ኢንተርቪው ስለሚኖረኝ እዛ ላይ በደንብ ገልጸዋለሁ። ይሄ ስላሰብኩ ነው አስወራችሁኝ እንጂ። ስለዚህ በቻላችሁት ሸረፍ ኤክስ ምን ትርጉም የለው ዘመናዊ ነገራቶች እነዚህ ዲጂታል ነገሮች ውስጥ ለመግባት ሞክሩ ለማለት ነው። ቴንክ ዩ በጣም አመሰግናለሁ። ሞስ ወይ ሸረፍዬ በጣም ቴንክ ዩ። አይ ባለፈው ኔክስት ፕሮግራም ላይ ስላልክ እዛ ነው ክፍት ስራ እናወራለን፣ ችግር የለም ይኖራል። ለዛ ነበረ በጉጉት የጠበቅነው ነበር። ሌላም አለ ግን ሌላም አለ ደግሞ አንድ አለ አደብቅ እሱ በሚቀጥለው ሳምንት ኔክስት ዊክ። እሺ ፋሚሊ በጣም እናመሰግናለን ሸረፍዬ። መልካም ምሽት ለሁላችሁም። ቴንክ ዩ በጣም ሞስ ሲስኮ በጣም አመሰግናለሁ። የሚቀጥለው ደግሞ በሰፊው እንገናኛለን። እዚህ የሐሙሱን ባይዘዊ ፍፄ በጣም እየለፋች ነው። ኮሜንት እኮ እያየሁላት ነው። እግዚአብሔር በጣም ትልቅ ሰርፕራይዝ አለው። ባይዘዊ ታውቃላችሁ፣ ሰርፕራይዝ ራሱ አለው። የሐሙሱ ፕሮግራም በጣም አይቀርም እና የማስችሉ ቢያንስ የምትችሉ ኤጀንቶች ለአንድ ሰው ራሱ መክፈል ትችላላችሁ። ለአንድ ሰው ለሁለት ሰው አትሊስት የ50,000 ኮይን ትኬት መቁረጥ ስለምትችሉ ሁላችሁም እስኪ ተረራርተን እኔ ብላችሁ ጻፉ። መጀመሪያ እኔ ከራሴ እኔ ቲኬት የሚፈልግ እኔ ያው ከጳውሎስ ጀምራል። ብዙ ሰው አለ። በጣም ደስ ይላል። አማኒ እኔ በል እንጂ እኔ ፍፄ የለች። በጣም ደስ ይላል። በጣም ብዙ ሰው የሚመጣበት የሚገርም ከየክፍለ ሀገሩ ከየምኑ በጣም ትልቅ ፕሮግራም ነው እና ለመናገር 1000 ሰው ነው አዳራሹ የሚይዘው ሲባል ከፍቶኛል ሁላ። ሰው ያንሳል ብዬ ተስፋ አይበቃም አዳራሹ ብዬ ነው የገመቱ እንዳታሳፍ። ኧረ ቆመንም ቢሆን እናያለን እና እንዳያመልጣችሁ። ድሎት የምትፈልጉ ደግሞ ሱፐር ቪአይፒ ተጠቀሙበት፣ የፈጠነ ሳይሞላ